ፍቅር ገብረ እግዚአብሔር ይባላል። ስሜ ነው መሳይ ይባላል። ስሜ ሄርሞን ጥላውን ይባላል። ስሜ በአምላክ ጌታቸው ይባላል። መሐመድ ቃሲም ይባላል። የአብስራ ተስፋ ይባላል። ስሜ ሀና ዮሐንስ ነው። የመጣሁት ከመቱ ዩኒቨርሲቲ ነው። ከጅማ ዩኒቨርሲቲ የ3ኛ ዓመት የህግ ተማሪ ነኝ። አዲስ ዩኒቨርሲቲ ፎክሎር ሊትሬቸር የ2ኛ ዓመት ተማሪ ነኝ። የመጣሁት ከአምቦ ዩኒቨርሲቲ ነው። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ። የመጣሁት ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። የጅማ ዩኒቨርሲቲ የ2ኛ ዓመት የሶሻል አንትሮፖሎጂ ተማሪ ነኝ እና ፊልም ሜከር። እድሉ የመጣው ያው የኛ ግቢ የተለየ አርት ዲፓርትመንት ምናምን ስለሌለ በምንሰራው በክበብ ነበረ። በስቱደንት ዩኒየን በኩል ወደኛ የመጣ የቻንስ እና አንደኛ ይሄን ድል መቀላቀል የፈለኩት በክበብ ሙያው ላይ ስላለን እንትናችንን የፊልም ሜኪንግ ሙያችንን ለማሳደግ ኢንሃንስ ለማድረግ ነበር መጀመሪያ ጆይን ያደረግነው። አላማውንም አላወቅንም መጀመሪያ ምን እንደሆነ ስለምን እንደሚሰራ አላውቅም። ጀስት ስለ ፊልም ሜኪንግ ኮምፒቲሽን አለ የሚባለውን ስለሰማን ነበር ኢንተረስት አድርጎን እዛ ላይ ገባ ነው። ከዛ በኋላ ግን አላማውን አወቅን፣ ስራውንም ሰራን ማለት ነው። በመጀመሪያ ጓደኛዬ ነች ያስመዘገበችኝ። ፊልም ላይ እንሰራ ስለነበር ግቢ ላይ ለፊልሙ ብላን መጀመሪያ ያስመዘገበች። ግቢያችን ውስጥ ያምግ ያዘጋጀው የሾርት ፊልም ኮምፒቲሽን እንዳለ ጓደኞቼ ሲነግሩኝ ነው ወደዛ ጆይን ለማድረግ የሄድኩት። ማለት ግቢ ውስጥ ቲያትር ምናምን እንሰራ ነበርና እንደዚህ አይነት ነገር ሲመጣ እንሂድና እንሞክር ምናምን ነገር ብለን ነበር የገባ ነው። የወጣው ማስታወቂያ ነው። የግቢ ተማሪ ነበረን። እንደ አጋጣሚ ሆነና ደግሞ ይሄ እድል ኦር ይሄ ማስታወቂያ ወጣ ሰው መጀመሪያ ላይ ዲቴል ኢንፎርሜሽኑ አልነበረንም። ጀስት ኮምፒቲሽን ብቻ ሳይሆን ትሬኒንጉን ወስደን ሰርቲፋይ ለመሆን ብቻ ብለን ነበር የገባ ነው። ፈርስትሊ ማነው ሰው ሰርቲፋይ እንሆናለን በሚል ምክንያት ነው ላይክ ሬጂስተር አድርገን የተቀላቀልነው መጀመሪያ ላይ ማለት ነው። ያው ፈርስት እንደሚታወቀው እኛ የግቢ ተማሪዎች ነን እና ይሄ አድቫንቴጅ የመጣው በግቢ እኔ ፒስ ፎረም አባል ነኝ እና ልክ ይሄ አድቫንቴጅ ወደኛ ያምግ ይሄንን ፕሮሰስ ይዞ እንደመጣ ፈርስት ኦፍ ኦል ስለ ሾርት ሙቪ ኮምፒቲሽን ነበር የሰማነውና ፍላጎቱ አለኝ ኮምፒቲሽን ላይ ማለት ሙቪ ሜኪንግ ላይ ደን ስለዚህ ይሄን ነገር ጆይን እንዳደረግ ጠቅሞኛል ብዬ አስባለሁ። ያው አክቹሊ መጀመሪያ የጅማ ዩኒቨርሲቲ ተማሪዎች እንደሆነን አንጻር ይሄ ኮምፒቲሽኑ በዩኒቨርሲቲ አንጻር ነበር ይመጣልን። መጀመሪያ ላይ እንደገለጽኩት ፊልም ሜከር ስለሆንኩ ፎከስ አድርጌ የነበረው ፊልም መስራቱ ላይ ነበረ። ያው በሱ ወይ ነበር የመጣልን መጀመሪያ። ጓደኞቼም እዛው ግቢ ውስጥ ያሉ የነገሩኝ የፊልም ውድድር እንደነበረ ነው። የተመዘገብንበት ሪዝን የመጀመሪያውና ዋነኛው ፊልም መስራቱ ላይ ነበር። ከዛ በኋላ ነው ውስጥም ገብተን ስልጠናው ከተመለከትን በኋላ ፊልሙም ደግሞ ምን ላይ እንደሚያጠነጥን ከተረዳን በኋላ ነገሩ ላይ ዲፕሊ በኮርሱም ታጀበን ቆንጆ ስራ መስራት የበቃ ነው። ፐርሰናል ኤክስፒሪየንስ ነው። የውድድሩን ታይትል ሄት ስፒች ላይ ሳየው የውድድር ጓደኛዬ ሲልክልኝ በጣም ፋሲኔትድ ነበርኩ። የኔ ጉዳይ እኔ ማውራት የምፈልገው እንደውም ከዚህ በፊት ጓደኞች ክሮዬን ሳሰባስባቸው የነገርኳቸው ሰው እንደውም እኛ የተጠላን ሰዎች አይደለም፣ ብዙ ሄት ያጋጠመን ሳይሆን ራሳችን ሄት እንደሆነ የተሰማን ጊዜ ሞመንቶች ነበሩ። እንደዛ አይነት ብዙ አሳልፈናል። እኔ ንጉሱ ነኝ የመጠላት ንጉሱ ነኝ ብዬ ያሰብኳቸው ሞመንቶች አሉ። ስለዚህ እነሱ ሞመንቶች ይመቹናል ለመስራት። ስለዚህ እኛንን የምናሸንፈው እኛ ፊል እንደምናደርገው ብቻችን የተሰማን ጊዜዎች ነበሩ እንደዛና እነዚህ ሞመንቶችን ስላሉ እነሱን ሞመንቶች ናቸው ፊልሙ ላይ እንድንሳተፍ ያደርጋል። የማናውቀው ነገር አልነበረም። አክቹሊ ሚስ ኢንፎርሜሽን እና ስፒች የሚባለው ኮንሰፕት የማናውቀው ነገር አልነበረም። ግን ደግሞ ሊያደርስ የሚችለው ጉዳትና ሪሊ አሁን እየፈጠረው ያለው ኢምፓክት ምን አይነት ነው የሚለውን ነገር ከስልጠናው ላይ በትንሹም ቢሆን ማወቅ ይችላል። ፊልም ሜኪንጉ ደግሞ ኦብቪየስሊ ኢንሳይት ነው የሰጠን። በተለይ ይሄ ሄት ስፒች የሚባለውን ነገር በጣም እንዳውቅ አድርጎኛል ማለት ነው። በዕለት ተዕለት እንቅስቃሴያችን የምንጠቀመው ነገር ነው። ለምሳሌ ጓደኛ አለችኝ፣ አጭር ጓደኛ ሁሌ እንታርባትና እንይዝባት ነበርና ከዛ ነገር እንድንቆጠብ አድርጎናል። እንደዚሁም ደግሞ በማህበረሰባችን ውስጥ ለየት ያለ ነገር ይሄ ቡዳናት ምናምን የሚባለውን ነገር እንዲቀር አድርገናል ብዬ አስባለሁ። እኔ በአካባቢ ማለት ነው። ስልጠናው ፎር ላይፍ ነው። የሚስ ኢንፎርሜሽን እና ሄት ስፒቹ ማለት ነው። ላይፋችን ላይ ዝም ብሎ እንደ ቀልድ የምናደርጋቸውን ነገሮች የሰው ልጅ ህይወት ሊያበላሹ የሚችሉ ነገሮችን
እኛ ኢዝሊ እናያቸው የነበሩ ነገሮች ምን ያህል ሪል እንደሆኑና የሰው ልጅ ህይወት ወዳልሆነ መንገድ ሊወስዱ እንደሚችሉ የተረዳንበት ስልጠና ነበር በእውነት የሄት ስፒች እና የሚስ ኢንፎርሜሽኑ ማለት ነው። ምክንያቱም ያለው ነባራዊ ሁኔታ እንደ ግቢ ተማሪም እንደ ኖርማል ሶሳይቲ ላይም እንደመኖር አንጻር የሰው ልጅ በጣም ሪስክ ውስጥ እየከተቱ ያሉ ነገሮች እነዚህ ሄት ስፒች እና ሚስ ኢንፎርሜሽን እንደሆኑ በደንብ የተረዳንበት ነበር። ፐርሶናሊ ማሴ ግሩፕም አስ ጅማ ዩኒቨርሲቲ ስቱደንት ማለት ነው። ከዛ ደግሞ የፊልም ኮምፒቲሽኑ ደግሞ በተመሳሳይ ምንም ቢሆን አጭር ብትሆንም ጊዜው የነበረችው ከነበረ ላይ የመደሪ እውቀት የሆነ ያህል ነገርን አብዴት እንድናደርግ ረድቶናል። አውቶ ሜክ የሚለውን በደንብ ተረድተናል ማለት ነው። ትሬኒንጉ በጣም የሚገርም ነበረ። ማለት እኛ ነው የሾርት ፊልም ኮምፒቲሽን ነው ምናምን ሌላውን ነገር አላሰብንም ነበርና ከዛም በበለጠ ከፊልም ውድድሩ ከፊልም መስራቱ ከጥበቡ በበለጠ ሌሎች ነገሮችን አዳዲስ ነገሮችን ማግኘት እንድንችል ተደርጓለን። እንዳልኩ ፊልሙን ስንጀምረው እንደዚህ በሞራል እኛ የምናሸንፈው ምናምን ብለን ነበር የጀመርነው። ልክ ትሬኒንግ ሲጀመር ግን በጣም ዲፍረንት ነበር። ሌላ ፐርስፔክቲቭ ቶታሊ ዲፍረንት። ባለፈው ማውረተን ነበር ከሰዎች ጋር ሌላ ዓለም ነው። ብዙም አናውቃቸው ምን ያህል ሰዎችን ሀርት እንዳደረግናቸው ምን ያህል ሰፈር እንደሚያደርጉ በእኛ በቀልድ በእኛ በጨዋታ ምን ያህል ሰፈር እንደሚያደርጉ ትሬኒንግ ነበር የተሰጠን። በእርግጥ አጭር ትሬኒንግ ነበር ግን በጣም ኢንስፓይሪንግ ነበር። ቶታሊ ስፔሻሊ የመጨረሻ ፊልሙ እኛ የሰራነው ፊልም ቶታሊ የተቀዳው በወሰድነው ትሬኒንግ ላይ መሰረት ያደረገ እኛን ሀሳብ የራሴን ሀሳብ ትቼ እንደ አዲስ ነገሩ እንድመረምረው ሰፊ ጉዞ ረዥም ጉዞ ግሮ እንዳደረገ በጣም የረዳኝ ጊዜ ነበርና በጣም ብዙ ነው የተማርነው። አዲስ ፐርስፔክቲቭ ነበር። እንደሚታወቀው ትሬኒንጉን የወሰድነው 2 ቀን ነው። የመጀመሪያው ትሬኒንግ ሃው ቱ ሜክ ሾርት ሙቪ ነው እና መጀመሪያ እንደተናገርኩት የፊልም የመስራት በጣም ፍላጎት አለኝ አሴ ፓሽን ስለምወስደው ደን ያ ነገር በጣም ጠቅሞኛል። ሰከንድ ላይ ደግሞ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን፣ ሄት ስፒች ኤንድ ኤቲሲ የሆኑት ነገሮች ስለነዛ ነገሮች ሞር ፕሮሰሱን ተነግሮናል እና ሁለቱን ነገሮች አቀናጅተን እንድንሰራ ጠቅሞናል ብዬ አስባለሁ። ሜንሊ ላይክ ቱዴይ ትሬኒንግ ሊሰጠን ፈርስት ዴይ አባውት ሾርት ሙቪ ሜኪንግ ላይ ኤንድ ሁለተኛው ላይ ደግሞ የሄት ስፒች ሚስ ኢንፎርሜሽን ዲስኢንፎርሜሽኖች ላይ ሞር ያተኮረ ትሬኒንግ ነበር የተሰጠን። ሶ አልጠበቅንም ነበር እንደዚህ ይሆናል ብለን መጀመሪያ ላይ ግን በትክክል ላይክ ያለንን አመለካከት የሆነ ያህል ከፍ አድርጎታል ብዬ ነው ማምነው እንደኔ ማለት ነው። ሶ ፈርስትሊ ሲጀመር የህግ ተማሪ ነኝ። አባውት ሙቪ ሜኪንግ ምንም አይነት ናውሌጅ አልነበረኝም። ሶ የሆነ የሰጠኝ ትልቅ ነገር አለ ብዬ ነው የማስበው። ሰከንድሊ ደግሞ ላይክ እንደ ናሽናሊም ኢንተርናሽናሊም እንደ ሁሉም ሰው እንደሚያውቀው ሞር ይሄ ሄት ስፒች ሚስ ኢንፎርሜሽን ዲስኢንፎርሜሽኖች አሁን ላይ ቴንሽን እየፈጠሩ ያሉ ቤዚክ ነገሮች ናቸው። ሰው በዚህ አጋጣሚ በትክክልም ደግሞ ዩዝ የሆነው የሶሻል ክፍል ላይ አይደለ ሞር እንደዚያ ነገሮች በትኩረት የሚታዩት ሰው በትክክል ታርጌት አድርጎ መምጣቱ ደግሞ እኛን የተሻለ ግንዛቤ እንዲኖረን አድርጓል ማለት ነው። ላይክ ቴንሽን ውጥረቶችን በመቀነስ ከዛም አልፎ ደግሞ እርስ በርስ ማል ያለንን ነገር የተሻለ እንድናዳበር መንገድ ከፍቶልናል። አሪፍ ጥያቄ ነው ይሄ። ምክንያቱም የነበረው ጊዜ ያው እናንተም እንደምታስታውሱት ከ1 ወር ያነሰ ጊዜ ነበር ሾርት ፊልሙን ለመስራት። ከዛ በፊት አንዴ ወይ 2 ሰርተን ብናውቅ ነው ሾርት ፊልም በራሳችን ኢኒሼቲቭ። ስለዚህ ፈታኝ ነበር ማለት ነው ለእኛ ለውድድር የሚበቃ ኮንሰፕቱን ሊያንጸባርቅ የሚችል አሪፍ ስራ ለማቅረብ ፈታኝ ነበር። ስለዚህ ጆርኒ የነበረው መጀመሪያ ኦልሬዲ የተመለመለው ሰው 50 ሰው ነው ስልጠናውን ለመውሰድ ከዛ ውስጥ ነው የሚመረጠው የነበረው። የመጀመሪያው ትልቁ ስራ የነበረው ስክሪፕት መጻፍ፣ ሀሳቡን ማምጣት፣ ብሬንስቶርም ማድረግ፣ ከዛ ደግሞ ፕሪፕሮዳክሽን ሂደቶችን ማከናወን ምናምን አይነት ነገር ነበረ። በጣም ቻሌንጅ ያደረገን የነበረው ነገር ሀሳቡን ይገልጻል ብለን የምናስበውን ነገር ለመቅረጽ ማመንታት የሆነ መጣል ማንሳት ብዙ ሰዓት ወስዶብናል። እንትን አደረግን፣ ስክሪፕቱን ጻፍን መጀመሪያ በተሰጠ ስልጠና መሰረት። ከዛ በኋላ ያው ከራሳችን ከክሯችን ውስጥ ከስልጠናውን ከወሰዱት ውስጥ ተዋናዮች መረጠ እና አክቹዋሊ እንደውም 1 ቀን ወይ 2 ቀን ነው ፊልሙን የቀረጽ ነው።
ከዛ በኋላ ያው 1 ሳምንት 2 ሳምንት ተራዝሞ ነበር የማስገቢያ ጊዜው። ያን ያህል ጥሩ ፊልም ነው ወይም ቆንጆ ፊልም ነው ብለን ሳይሆን ግን ጀስት የተሰጠንን ስልጠና ኦር ደግሞ ዓላማውን የፕሮግራሙን የኢኒሼቲቭን ዓላማ በተወሰነ መልኩ ያንጸባርቃል ብለን ያሰብነውን ሾርት ፊልም ለመስራት ሞክረናል። ይህን ይመስላል። ሾርት ሙቪ ጆርኒ በጣም አሪፍ ነበር፣ ደስ ይላል። ምክንያቱም አንደኛ ተሰጧችን ነው ያ ነገር ብዙ ሾርት ሙቪው ሜክ ማድረጉ በጣም አልከበደንም። ያው ተወተነዋል ብዬ አስባለሁ። ችሎታው ስላለን ብዙ የከበደን ነገር የለም። ስልጠናውን ከወሰድን በኋላ ሀሳቦች ሲመጡ ነበር እዛው ስልጠና ውስጥም ሆነ ኦኬ ይሄ ነገር ለካ ዚስ ማች ሲሪየስ ነው የሚለውን ነገር፣ ሁለተኛ ነገር ደግሞ በፊልም ይህንንም መናገር እንችላለን የሚለውን ነገር ስናስብበት ነበር እና ሀሳቦችን ስናወጣ ስናወርድ ልጆች ጋር ስንከራከርበት ነበር። ኖርማል ናቸው ብለን የምናስባቸው ሰዎች ሀሳቦች ሁላ ነገሮች ሁላ ያን ስልጠና ከወሰድን በኋላ ሊተረጎሙ የሚችሉበትን መንገድ አወቅንና ስንከራከርበት ነበር ብቻ እና በመጨረሻ በሀሳቦች ተስማማን። ሌሎች ጓደኞቻችንም ነበሩ በኦሮምኛ ቋንቋ የሚሰሩ ከነሱ ጋር ሁላ ስንወያይ ነበርና ከዛ 2 ሀሳቦች ላይ ተስማማን እና 2 ስራዎችን በአማርኛ 2 ስራዎችን ደግሞ በኦሮምኛ ቋንቋ ሰራን ማለት እና በጣም ደስ ይል ነበር። የፊልም ሂደቱ የሰራንበት ሂደት የፊልም ስልጠናም ወስደን ነበረ። በዛ የፊልም ስልጠና ተመስርተን ከዚህ በፊትም የነበረውን እኛ አብዛኛውን ጊዜ በቲያትር እና ሙዚቃዎች ላይ ምናምን ነበር ምንሰራ የነበረው። ፊልሞች ላይ ብዙም ሞክረን አናቅምና ከዚህ በፊት የነበረንን የፊልም እውቀትና በዛን ቀን በስልጠናው የወሰድነውን የፊልም እውቀት ላይ ተመስርተን ፊልሙን ልንሰራ ይችላል እና በጣም ደስ የሚል ኤክስፒሪየንስ ነበር። የፊልም ከቲያትር ነበር በጣም የምወድ የነበረው። የፊልም ሙያንም በደንብ እንደወድ የሆንኩበት ሁኔታ ነበር። እንደ ግቢ ትንሽ ይከብድ ነበር። እንደኛ ግቢ ቀረጻዎች ምናምን ለማድረግ ትንሽ ግቢው ስላላወቀው የፊልሙን ቀረጻ ይደረግ እንደነበረ ካሜራዎች ምናምን ስናንቀሳቀስ ትንሽ እንትን ይሉን ነበር። ፍቃድ አምጡ ምናምን ነገር እንባል ነበር። ከዛ ኳያ ግን አሪፍ ነበር። ሾርት ሙቪውን ስንሰራ ትንሽ ተቸግረን ነበረ በተወሰነ መልኩ። አንደኛ ተማሪም ነበርን። በእርግጥ ኮምፒቲሽኑ ያን ያህል የካሜራ ምናምን ሳይሆን አክቹዋሊ እንደ ፊልም ነበረ እየታየ ነበረው እና እኛ ደግሞ የተሻለ ነገር ለመቅረጽ አስበን ስለነበረ ካሜራዎችን ስንፈልግ ነበረ። እሱ ትንሽ አስል አድርጎን ነበረ። ካሜራ አግኝተን እያጣን አገኘን ስንል ስናጣ ምናምን ብዙ ነገር ተቸግረን በስተመጨረሻ እግዚአብሔር ለኛ አለውና ተሳክቶልን ቀርጸን ለዚህ ደርሰናል ማለት ነው። ላይክ መጀመሪያ ላይ እንደተናገርኩት ቱዴይ ትሬኒንግ ተሰጥቶናል። ሶ የመጀመሪያው ቀን ትሬኒንግ ስንወስድ እንዴት ነው ሾርት ሙቪ የሚሰራው ተብለናል። ሰከንዴ ደግሞ ሁለተኛው ቀን ላይ ደግሞ ስለ ሄት ስፒች፣ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን፣ ማል ኢንፎርሜሽን ግንዛቤዎች ሲሰጡን በዛው አጋጣሚ ርዕሳችን ታይትላችን አብሮን የተሰጠን ማለት ነው እና መከተል ያለብን ስቴፖች በዛው ተነግሮን ያለፉት which is pre-production, production stage እና post production stage በሚል ማለት ነው። which is pre-production stage ላይ like story building የሚባል ፕሮሰስ አለው። ሶ ስቶሪ ቢልዲንግ ፕሮሰስ ላይ ደግሞ የሆነ ይዘን የምንወጣውን ስቶሪ ፍለጋ like የተለያዩ ዶክመንታሪዎችን ኢንተን ሾርት ሙቪዎችን የተለያዩ ነገሮችን ሪፈር ስናደርግ ቆይተናል። ሶ ሪፈር ያደረግናቸው እነዛ ነገሮች ደግሞ ሞር ስልጠና ላይ ተሰጥቶን ከያዝናቸው በላይ የተሻለ ግንዛቤ ስለ ተሰጠን ርዕሰ ጉዳይ እንዲኖረን ትልቅ ሚና ተጫውቷል ብዬ አስባለሁ። ሶ ላይክ እንደ ክሩ ማች ኦፍ አስ ላይክ እንትን የለንም ስለ ፊልም ምናምን ያን ያህል እውቀት ያለን አይነት አይደለንም። ላይክ እንደ ቲም ከኔ ጋር የሰራ ነው ልጆች ማለት ነው እና ለእኛ ላይክ ኤ ብሬክ ነው ብለን ነው የምናስበው። የመጀመሪያ ስቴፕ ነው፣ የመጀመሪያ ፊልማችን ነው የሰራ ነው። ሶ ላይክ ስለ እያንዳንዷ ነገር ከመቅረጽ አንስቶ ስቶሪ ቢልዲንግ አጻጻፍ ላይ ተነስቶ ከዛም አልፎ ደግሞ ኤዲቲንግ ላይ የሁሉም ነገር ላይ አዳዲስ ነገሮችን ነው እየተማርንበት ያለን ነው። ሰው ጥሩ ወይም ደግሞ ላይክ በጣም አሪፍ ነው የምንለው አይነት ወይ ነበር የነበረን ማለት ነው። ፊልሙ ምንድነው ሌላ ስክሪፕት መጀመሪያ ከመስራታችን በፊት ሌላ ስክሪፕት ጽፈን ነበርና ግን ትሬኒንጉ የተሰጠን ማቴሪያልን ስናነብና ሞር አትሊስት ሪሰርች ማድረግ አለብን ማጥናት አለብን ብለን ወደ ሰዎች ጋር ገብተን ነበር። በጣም ብዙ ሰዎች ፊልሙ ላይ ያልተሳተፉ ሰዎች ያገዙን ሪሰርች ያደረግናቸው ሰዎች ነበሩ። ከዛ ውስጥ
ፊልማችን አንድ የ10 ደቂቃ ፊልም ነበር። ቆንጆ ስክሪፕት፣ በጣም ቆንጆ ስክሪፕት ነበር። እሱን ለመስራት እየተዘጋጀን ሁሉም ሰው የሚያውቀው እሱን ፊልም እንደምንሰራ ነው። ግን አንድ ሰው ጋር እንደዚህ ሞር የቴፕ እንትን ነው አታክ ተደርጋ ነው አንዷ ሴት እና ቴፕ ተለቆባት አታክ የሚያደርጓት ሰው ነው ብለውን ሶሻል ሚዲያ ሪከመንድ አድርገውን እያየናት ነበርና ስናይ እኔ ሳይ የቤተክርስቲያን ሰው ናት፣ በጣም ጸሎተኛ ምናምን ነው እኔ የማየው ኢንስታግራም ነው። በጣም ገረመኝ። እቺ ለምንድነው የተጠላቸው? ለምንድነው እንደዚህ አይነት ቫዮለንስ የደረሰባት ስንል በጣም ሄቱ የሚነሳው ከኃጢአቷ ወር ህግ መጣሷ ነው ምናምን የሚል ነበር ኤክስፔክት ያደረኩት። ግን በጣም ጸሎተኛ የቤተክርስቲያን ሰው ናት። በጣም ገረመኝ። ኮመንት ላይ ገባው ሳይ ስቲል ብዙ ሰው በጣም ብዙ ሄት ስፒች አለ። በጣም ነው እንትን የሚሏት ከዚህ በፊት ባለጌ በመሆኗ ህግ በመጣሷ እግዚአብሔርን አለመከተል ይቅርታ ግን ሃይማኖቷን ባለመጠበቋ የምትጠላ ሰው አሁንም ይቅር በሉኝ ብላ ወደ እግዚአብሔር መንገድ መታም ስቲል መጠላት አለ እና ቶታሊ አዲስ ትምህርት ነው። አዲስ ነው የነካሁት እና ወዲያውኑ ነው ስክሪፕት የሰረስኩት እና የመጨረሻውን ፊልም አሁን የታየውን ውድድሩ ላይ ያሸነፈውን ፊልም ስክሪፕት ያለቀው 11 ሰዓት ነው። ሁሉም ሰው የሚያውቀው 11 ሰዓት ነው። 11 ሰዓት ተኩል ቀረጻ ጀምረናል። አዲስ ስክሪፕት፣ አዲስ አንደርስታንዲንግ እንደ አዲስ ነው ለርን ያደረግንበት። ለዛ ነው ትሬኒንጉ አዲስ ነገር አስተምሮኛል የምለው እሱ ነው። አዲስ ነገር ነበርና ከዝግጅት ውጪ እንዳልኩ 30 ደቂቃ ነው ዝግጅት የተዘጋጀን። በቃ ስክሪፕቱ ይሄ መቀየር አለበት ብለን ወስነን የአጭር የ5 ደቂቃ ፊልም ያወጣ ነው። የነበሩት ቻሌንጆች ብዙ ናቸው። አንደኛ የልምድ ማነስ ነው። በአንድ ቀን የፊልም ሜኪንግ ስልጠና ፕሮፌሽናል ፊልም እንሰራለን ብሎ ማሰብ ትንሽ ይከብዳል። አክቹሊ ከኛም እንዳልጠበቃችሁ ተስፋ አድርጋለሁ። የሆነ ለሲኒማቲክ ሌቭል የሆነ ሞደርን ፊልም እንሰራለን ተብሎ አይጠበቅም። ተማሪዎች ነን። አንደኛ ያቺን ሌቭል ማምጣት ነው። የሆነች ስትታይ ደስ የምትል አይነት ፊልም ለማምጣት መሞከሩ ራሱ አንደኛው ቻሌንጅ ነበረ። ያለ ማድረግ ስክሪን ላይ ቀርበው የማያውቁ ልጆች ጭምር ተሳትፎ ነበረ ፊልሙ ላይ። ያ ቻሌንጅ ነው። ዳይሬክት ማድረግ ደግሞ የነገርኳችሁም አንድ አጋጣሚ ያለ ሕፃን ልጅ ማሳትፈን ነበረ። ያን ሃንድል ማድረግ እንዲሁም ደግሞ ግቢ ውስጥ ስለሆነ የሚቀረጸው ያው መናገር ካለብኝ ልናገር። ግቢ ውስጥ ስለሆነ የሚቀረጸው ብዙ ጊዜ እንትን አይልም ካሜራ ምናምን ነገር ግቢ ውስጥ አይፈቀድም። የካሜራ ይዞር ደግሞ ፊልም መቅረጽ ምናምን ነገር የተለየ ፍቃድ ከሌለ እንትን አይልም ነበር። እሱ እንደ ቻሌንጅ ነበር። የተወሰነ ያህል አስተዳዳሪ ጉዳዮች ምናምን ብለን ፈተነዋል እሱን። ከዛ ውጭ ደግሞ ለሁለት እንክፈለውና ከሄት ስፒቹና ከዚህ ከኮርሱና ከፊልም ሜኪንጉ አድርገን እናግለጸው። ከሄት ስፒቹ ያገኘሁት ነገር ምንድን ነው? አሰክሩ እኛ ራሳችን የሆነ 1-5 ነን ክሩ አለን እና በክሩ መሀል ትንሽ የሆነ ነቆራ አይጠፋም። በመሀል እርስ በርስ ከጓደኛ ጋርም ከምንም ጋር ትነቋቆራለህ። በፊትም ልጅም እያለን ጀምሮ እስክናድግበት ባለው ጊዜ ላይ ነቆራ ነበርና ያ ነገር ምን ያህል ተጽዕኖ ሊያሳድር እንደሚችል ነው የተረዳሁት በራሴ ማለት ነው። እና አሁን ክሮዎቼም እንደዛው ናቸው። በፊት እንሰዳደብ የነበረው ነገር ላይ አሁን የሆነ ነገር እየቀነሰ ከአንዳንድ አንቀጥቅጠን ልናስጠፋው ባንችልም ግን የሆነ ያህል ነገር እየቀነሰ እንደሚመጣ እርግጠኛ ነኝ። ከዚህኛው አንጻር ማለት ነው። ከፊልም ሜኪንጉም አንጻር ደግሞ እንዳልኩ ነው። የማይደፈር የሚመስሉ ነገሮችን ደፍረንበታል ፊልም ሜኪንጉ ላይ ማለት ነው። ከኛ አቅም አንጻር ዝስማች ትልቅ ነገር እንሰራለን በዛ ማለት እዛ ዩኒቨርሲቲ ባለበት ቦታ ላይ እንደዚህ አይነት ስራ እንሰራለን የሚል ትልቅ ግምት አልነበረን። ምናልባት ወይ ቲክቶኮች ላይ ምናምን ዝም ብለን በአይፎን በምናምን አንቀራጸን የሆነች ነገር ለመንቀሳቀስ ሀሳብ ነበር የነበረን። ግን ይሄ ኮምፒቲሽን ከመጣ በኋላ ግን በቃ የሆነ ነገር መድፈር እንደምንችል እና ቆንጆ አድርገን መስራት እንደምንችል በደንብ በግልጽ የተረዳንበት ነው። ያንን ያገኘሁት ከሁለቱ አንግል። አንደኛው ፋይናንሻል ቻሌንጅ ነው የሚሆነው። ፊልሙን ስንሰራ እኔ ሳየው የምወደው ፊልም እንዲሆናት የመጀመሪያ ፊልሜ ነው እና እኔ ሳየው የምወደው ፊልም መሆን አለበት እና ኮምፒቲሽኑ ከባድ ነው። ሰው
ሌላ ተራ ነገር ኤክስፔንሲቭ አድርጎ ነው የሚሰራው። ተራ ነገር ተራ ማቴሪያል ኢንስታግራም ላይ ዩቲዩብ ላይ ውስጥ ገባ። ስለዚህ አትሊስት ሉኩን ለማምጣት ወይም ቆንጆ ካሜራ ለመያዝ ኤክስፔንሲቭ ነበር። የመጀመሪያው ቻሌንጅ እሱ ነበር። ከዛ እሱን ከተወጣ ነው በኋላ ታይም ነው ከባዱ ነገር። በጣም ታይም ነው። በጣም ከባድ ሌሊቶችን አሳልፌያለሁ። ሌሊት ላይ በቃ ከለሪስት ወደ ሳውንድ ማን በቃ ሌሊት እየተጓዝኩኝ የነገባቸው ጊዜዎች አሉ። ኢቭን አይቀኑኝም። ስፔሻሊ የመጨረሻዎቹ ማስረከብ ያሉብን ጊዜ ላይ በራይድ ስመላለስ አስታውሳለሁ። ጊዜ በጣም አጭር ነበረ እና እንደዚህ አይነት ፕሮብለም አጋጥሞን ነበር እና የመታየው ሌላ በጣም ቻሌንጂንግ የነበረው ደግሞ ሲታይ የነበረው እንትን በጣም እሱም ቻሌንጂንግ ነበር። ብዙ ሰው እንዲያየው ፊልሙን እንፈልግ ነበረ። ምን እንደሚያስቡ ሰዎች ማወቅ እፈልግ ነበር። እኔ የተሰማኝ ስሜት ሌሎችን ሰዎች ሲያዩት መፈልግ ነበርና አንደኛው ቻሌንጅ ደግሞ ሲታይ ትምህርት ቤቱ ሲታይ የነበረው ሰው እሱ በጣም ቻሌንጂንግ ነበር። ያው ብዙ ቻሌንጆች አሉ። አሴ ግቢ ተማሪ በጣም ብዙ ቻሌንጅ ገጥሞናል። ቦታ፣ ኮስት እና እቃዎችን ቶሎ ማግኘት ኤንድ ታይም። ግን እነዛን ነገሮች ያው በተሰጠን ታይም ብዙ ጊዜ ባይሆንም ፌስ ለማድረግ ተገደናል እና ፌስ አድርገናቸዋል። ብዙ አይነት ስትራግሎችን አሳልፈናል። ግን አሪፍ ነገር ይዘን ወጥተናል ብዬ አስባለሁ። የኛ ፊልም ላይ ቀረጻው የሆስፒታል ቀረጻ ነበርና ግቢው ፈቅዱልናል። መስፈርቱ ምናምን አሟልተን ግቢውን አስፈቅደ ምናምን ነበርና ለአንድ ቀን ነበር የተፈቀደልን። ከዛን ሰውየው እየመጣ በየደቂቃው ነበር ሲጠይቀን የነበረ በቃ ውጡልኝ አይነት ነገር ማለት 5 ደቂቃ ምናምን ይቀርጽ ነው ማለት ስቴብል ለማድረግ ሞከርን። በቃ ለሰውየውን በደንብ ማስረዳት ሞከርን ምናምን ነገር። ከዛን ደግሞ ሀሳቡንም ደግሞ እየነገረው ስለ ፊልሙን ለምን እንሰራው እንደነበረ ምናምን ግቢ ውስጥ ለቲክቶክ ምናምን የምንሰራ ነበር የመሰለው ለዩቲዩብ ፊልም ምናምን ነገር። አስቀድሜ እንደተናገርኩት ያንን ያህል ሙቪ መስራት ላይ እንትኑ የለንም ነበር፣ እውቀቱ የለንም ነበር። ሰው የሆነ የተሻለ ነገር ለማውጣት ነበር አይደል ሁላችንም እየሞከርን የነበረው። ሰው ላይክ ያስተናገርናቸው የተወሰኑ ቻሌንጆች አሉ which is like ኤዲቲንግ ላይ ቀረጻ ላይ ሌላም ፕላስ ላይክ ተማሪዎች ነን ያን ያህል አክሰስ የለንም እና የሆነ ደግሞ የሆነ ነገር ማድረግ ስትፈልጉ ላይክ የሚገጥማችሁ ነገር አለ አይደለ ሞር ፍሮም ላይክ ኮስት ጀምሮ ከትንሹ ማለት ነው። ሶ እያደገ እየመጣ የሄደ ነገር ነውና በጣም ብዙ ቻሌንጆች አሉ ብዬ እኔ ማውራት እችላለሁ። ሞር ደግሞ የፈተና ወቅት ላይ ነው የነበረው ይሄ ላይክ ኦፖርቹኒቲ የመጣው ኢንተርኔት ሎካል ስክሪኒንጉ ሲታይ የነበረው 10 ቀን የተሰጠን በ10 ቀን ውስጥ ደግሞ ላይክ ኤግዛሞች ነበሩብን እና ከኤግዛም ጋር ጎን ለጎን ሙቪ መስራት መቻል ማለትስ ራሱን የቻለ ቻሌንጅ ነው ብዬ ነው የማምነው። ከዛ ውጭ ደግሞ 10 ቀን ውስጥ ላይክ ቀርጾ ኤዲት አድርጎ ምናምን መጨረስ ከባድ ነው እንደምታውቁት ነው። የፊልም ስራ ላይክ በጣም ከባድ እንደሆነ ነው በዚህ አጋጣሚ ያስተዋልነው። ከዛም በላይ ደግሞ እንደገጠመኝ ካወራው ሙሉ ፊልማችን እንደነገ ሊገባ እንደዛሬ ጠፍቶብን ነበር። ሶ እንደገና ሙሉ ሌሊት ነው ቁጭ ብለን ሙሉ ኤዲቲንግ የሰራ ነው እና ዳወዝ የሆነ ፈኒ ገጠመኛችን ለኛ። ብዙ ጊዜ እንዲህ ካሜራ ይዘሽ ስትንቀሳቀሽ ይለካ ሌላ ጣጣ ፍቃድ ምናምን የሚባሉ ብዙ ነገሮች ነበሩ እና ከዛ ጋር ተያይዞ ከዘበኞች ጋር ስንነታረክ ነበረ። እኛ ነገሩን ያው ቀለል አድርገን ተማሪዎች ነን ግቢ ውስጥ ነው እየሰራን ያለ ነው ምናምን በሚል ነበረ። ግን ፍቃድ ምናምን እያሉ በጣም ሲያስቸግሩን ነበር። ቦታ ስንቸገር ነበር። ካስት ስናደርግ የሆኑ ጩጮዎች ነበሩ። የህፃን ልጅ ሲን ነበረ ህፃን ልጅ የሚሰራበትና ያንን ህፃን ልጅ ለማግኘት ከቤተሰብ ፍቃድ ከትምህርት ቤቱ ፍቃድ ምናምን ማግኘቱ በጣም አስቸጋሪ ሂደት ነበረ። እኛ ስለምንወደውና ደስተኞች ስለነበርን ለእኛ ኖርማል ነው ነገሩ። ለሌሎች ግን በሌላ እይታ እየታየብን በጣም ስንቸገር ነበረ። እንደገና የሆነ ፊልም ደግሞ የምሽት ሲን ነበረና ቀለል አድርገን እስከ 3 ሰዓት እንጨርሳለን ብለን ያልነው ፊልም እስከ ሌሊቱ 11 ሰዓት ድረስ ቆይቶ እና ሌሊቱን ሙሉ ያለው እንትን ከባድ ነበር። አክተሮቹ ይተኛሉ። የሆነ ሰዓት የሆነውን ሰው እየወሰድሽ ሌላኛው አክተር ይተኛል። ከዛ ተነስቶ ስሜት ውስጥ እስኪገባ ድረስ ሌላ ታሪክ ብቻ ደስ ሲል ነበረ በጣም። በጊዜው አለመድረስ የሳምንቱ ባይጨመር ኖሮ ኤዲት ለማድረግ ምን ለማድረግ ይከብድ ነበር። ማለት ከባድ እንደሆነ አይተናል። የአበሻ ፊልሞችን ስንተች ነበረ ጥሩ አይደሉም ምናምን እያልን ስንተች ነበር። አንድ
የፀሐይ ሲን ለመቅረጽ 2 ቀን 3 ቀን ስንገላታ ስናየው ያው ከባድ እንደሆነ አይተናል። ይሄን ይመስላል። እሺ ፊልሙ ከፊልም ሙያ ጋር ተያይዞ የወሰድነው ኤክስፒሪየንስ እና ሙያውን የመረዳት እንትን ቀላል የሚባል እንደ መጀመሪያ ፊልም ብዙ ተግዳሮቶች አሉ። ቀረጻ ላይ ያየናቸው ብዙ ችግሮች ነበሩ። ከዛ ኤዲቲንግ ላይ ሲኬድ ደግሞ በጣም ከባድ ጊዜ ነበረ። ማለትም ለካ ፊልም ሲሰራ ያ ሁሉ እስከ መጨረሻ ድረስ ያለው ፊገር አውት ተደርጎ ምናምን ነው መሰራት ያለበት። እኛ ደግሞ ስንሰራ የነበረው ቀረጻ ላይ ያለውን ነገር ብቻ ነበር እና ኤዲቲንግ ላይ ሲሄድ ይሄ ነገር ምን አይነት ኢምፓክት ይኖረዋል፣ እንዴት ይሆናል ምናምን የሚለውን ነገር ሁላ ማወቅ ነበረብንና ፕሪ ፕሮዳክሽን ላይ ያለው ችግር በጣም አስቸጋሪ ነው። ይሄ ፕሮዳክሽን ላይ ፖስት ፕሮዳክሽን ላይ ሁሉም የራሳቸው በጣም ችግር አላቸው ነው። ያንን በደንብ ተረድተን ከዚህ በኋላ ስንሰራ እነዛን ችግሮች ላለመድገም ነው ምንሰራው ማለት ነው እና እዛ ላይ እየወሰድነው ቀላል የሚባል አይደለም። ሁለተኛ ደግሞ ይሄ ሄት ስፒች ይሄ ሰዎች ጋር ባለን ግንኙነት ምን ያክል ጠንቃቃ መሆን እንዳለብን ከሌላኛው ስልጠና ደግሞ በደንብ ተረድተናል። ሁለተኛ ነገር ደግሞ በጣም ሊሰራበት የሚችል ብዙ ሙቪዎች ሊወጡት የሚችሉ ርዕስም እንደሆነ ገብቶናል። የተሰሩ ፊልሞችም ያንን ያሳያሉ። ኦኬ በዚህ ርዕስ ራሱ በደንብ እንደዚህ መናገር ይቻላል ለካ የሚለው ያሳዩ ብዙ ፊልሞች ነበሩና መጨረሻ ላይ ኮምፒቲሽኑ ላይ ተራሱ ኢቨንቱ ላይ ተራሱ ያየናቸው ፊልሞች ብዙ ትምህርት የምናገኝባቸው ሆነዋል ማለት። ከዚህ ኤክስፒሪየንስ ሜን ፖይንቱ ሙቪ አይደለም፣ ሙቪ የሚያስተላልፈው ፖይንት ነው እና ይህንን ፖይንት ብዙ ነገሮች ሰርች አድርገን በዚህ ሰዓት የስፒቾች ምንድን ናቸው፣ ሚስኢንፎርሜሽን ዲስኢንፎርሜሽን እንዴት ይተላለፋል እና እነዚህ ነገሮች እንዴት ማገድ እንችላለን ብለን አስበን ነበር እና በጣም ሙቪ ሜክ ማድረጉ በጣም ረድቶናል በዚህ ዙሪያ ብዬ አስባለሁ። ደን ለሁላችንም እነዚህ በሄት ስፒች ሚስኢንፎርሜሽን ዲስኢንፎርሜሽን ሰላም እያጣች ያለችውን ሀገራችንን እንዴት መከላከል እንችላለን ብለን ሁላችንም ተምረናል። ቅድም እንደተናገርኩት ሄት ስፒች ላይ ሄት ስፒች ላይ በጣም ያው ሚስ ኢንፎርሜሽን ምናምን የዲጂታል ሊትሬሲ የምንለው ነገር ያው እያወቀን ከቴክኖሎጂም ጋር የሆነ ስለሆነ ያው ይሰራል ምናምን ነገር ብለን ስለምናስብ እናወራለን። ግን ይሄ ሄት ስፒች የሚለውን ነገር እንደኔም እንደ ጓደኞችም በጣም እዚህ ላይ በጣም ተምረንበታል እና ቤተሰብም ደግሞ አስተምረንበታል። የሆነ አይን አላት ቡዳ ናት እንደዚህ ናት የሚለውን ነገር ለማስቀረት ሞክረናል ብዬ አስባለሁ። ያው ቅድም እንዳልኩት የተማርኩትን የማውቀው የሚገባኝ እኔ ንጉስ የሆንኩበት አይዲያ ጉዳይ ነበር ብዬ አስብ ነበር፣ ግን አዲስ ፐርስፔክቲቭ ሰጥቶኛል እና እኔን ስለሆነ ጉዳይ የሚሰራ ፊልም ሜከር አድርጓል። እኔ ከአሁን በኋላ በምሰራው ፊልም ውስጥ በሙሉ ይሄ ጉዳይ እንደምንሆነ ስለ ሄት የሚሰራው ዲሬክተር ተብዬ ስለ ሄት የሚሰራው ጎበዝ ሰው የሚባል ሰው እንደሆን ነው ያደረገኝ። ቶታሊ እኔን ፊልም ሜከር አድርጎኛል። አንደኛ የራሴ ፊልም እንዲኖረኝ ከ6 ወር ምናምን በፊት ተማሪ ነበር፣ ዩኒቨርሲቲ ተማሪ ነበር። ከሆነ ጊዜ በኋላ ግን ፊልም ያለው ሰው አድርጎኛል። ፊልም ሜከር ማድረጉ አንድ ነገር ነው፣ ግን ኢቨን ሳብጀክት ማተር ማስታጠቁ እንደዚህ አይነት ሀሳብ ሱት ያደርጋልና በደንብ ትናገረዋለና ግሮት አደርግበታለህ የሚል እዚህ ነገር ውስጥ ከቶኛል ብዬ አስባለሁ። አሁንም ያው ለሁለት እየከፈለ ነው የሚቀጥለው። ከዚህ ከኒያምግ ፕሮጀክት ከእንትኑ ማለት ነው ከኮርሱ አንጻር ከስልጠናው አንጻር ብናየው ያው እንደተባለው ነው። ምንም ቢሆን ከአንዳንድ አሁንም ትልቅ ቼንጅ ግብዳ ቼንጅ ባንጠብቅም ግን ዞሮ ማዘር የምትለው ነገር አለ። ይሄ ምንድነው የምትለው? ይሄ እንቁላል ቃስ በቃስ በእግሩ ይሄዳል የሚባለው አባባል አለ አይደል? ያው ማዘር ትበለው ልበል እንጂ ኢትዮጵያ ፕሮቨርብ ነው። ግን ልክ እንደዛ ሁሉ ያሁን በዚህ በስልጠናው የምናገኛቸው ነገሮች ቃስ በቃስ ነገሮችን ፊክስ እያደረጉ እንደሚሄዱ አምሹ በጣም እርግጠኛ ነኝ። ከዚህም በላይ ደግሞ በደንብ ወጣቱ ላይ ነው ዞሮ መሰራት ያለበት። ስለዚህ በደንብ ከተሰራብን ቆንጆ የሆነ ነገር ቆንጆ የሆነ ሜንታሊቲ ይዘን እንደምናደርግ ተስፋ አደርጋለሁ። ከፊልም ሜኪንጉ አንጻር ደግሞ እንደገና በሱም ቢሆን ቅድም እንዳለው ነው የማይደፈሩ ነገሮችን ምደፍር ይመስለኛል ወደፊት ማለት ነው። ከበድ ያሉ ስራዎችን ከክሮቼ ጋር ቆንጆ የሆነ ሲኒማ የምናደርስ ይመስለኛል። በቅርቡም ደግሞ እግዚአብሔር ይፈቅድልን በስክሪፕት ደረጃ አጠናቀን የጨረስናቸው አሉ። አንድ ፊቸር ፊልም ይኖረናል፣ ሲሪየሶች ይኖሩናል። ዩቲዩብ ላይም አምላክ ከረዳንም ወደ ቲቪ የሞከርን ነው። በዛ መልኩ እንግዲህ በተከታታይም በፉል ሙቪም በፊቸር ፊልም ማለት ነው በዛም ወደ ህዝብ እንደምንደርስ ተስፋ አለኝ።
ቀለል አድርገን ነበር ከዚህ በፊት ስናያቸው የነበሩት ላይክ ሶሻል ሚዲያ ተጠቃሚዎች ነን ፕላስ ደግሞ ዩዝ አይደለም ሞሮፍ እንደዚህ አይነት ነገሮች በስፋት የሚስተናገዱት እኛ ላይ ነው ላይክ ሚስ ኢንፎርሜሽን ቢኖር ዲስኢንፎርሜሽን ቢኖር ሞር ደግሞ ላይክ ሄት ስፒች ላይ ዳይቨርሲፋይ የሆነነን እኛ ላይክ ዩኒቨርሲቲ ማለት ላይክ አንድ ከተማ ነው ራሱን የቻለ ከተማ ራሱን የቻለ ወርልድ ነው ከተለያየ ቦታ የተለያየ ሶሳይቲ የሚመጣበትና የመጀመሪያ ለነገሮች ተጋላጮች እኛ ነን ነገሮችንም ደግሞ የምንፈጥረው እኛ ነን ሶ ላይክ ትሬኒንግ ተሰጥቶናል ትሬኒንጋችን ላይ ደግሞ ያስተዋልናቸው ነገሮች አሉ ምን ያህል ነገሮች ከባድ እንደሆነ እንትን እያንዳንዱ ነገር ደግሞ እያስተዋልንም ጭምር ነው ከተፈጠረው ነገር ወይም ደግሞ ከተማርነው ትምህርት እየተረዳን የመጣ ነው ሶ አዲስ ታይም ላይክ እነዚህ ላይክ ሌሰን ተደርገው አሴ ትሬኒንግ የተሰጡ ነገሮች ምን ያህል የምርም ኢሹ መሆናቸው ነው እያስተዋልን የመጣ ነው ደግሞ የተረዳንበት ማለት ነው ሶ ኢን ፕሬዘንት ዴይ ላይክ ሚስ ኢንፎርሜሽን ሄት ስፒች ምናምን ላይክ እንደዚህ አይነት ነገሮች ላይ ቀንደኛ ተዋጊ ነን ብዬ ነው የማስበው ፎር ሚ ላይክ በጣም ትልቅ የሆነ ግንዛቤ እንዲኖረን ስላደረገ ማለት ነው እኛ ቀላል ነው ብለን ያለፍናቸው ነገሮች ዳማች ቀላል እንደሆኑና ምን ያህል ደግሞ ሃርት ብሬኪንግ የሆነ ነገር ይዘው እንደሚወጡ ላይክ ተስፋ ምን ያህል ማጨለም እንደሚችሉ አቅማቸውንም ጭምር በዛው ልክ እያስተዋልን የመጣ ነው ሶ በጣም ትልቅ የሆነ አዌርነስ ነው እንዲኖረን ያደረገው እንደን ላይክ ከዚህ በፊት ላይ እንደዚህ አይነት ነገሮችን ኮሚት አፕ ስናደርግ ለመጣ ነው ደግሞ ላይክ በጣም ይሄ ጸጸት አለ አይደለ እንደዚህ አይነት ነገር ውስጥ ነው ጭራሽ እየገባ የነበረው ሶ ላይክ አይ ፊል ሶሪ ፎር ዘ ፓስት ግን ወደፊት ላይ ደግሞ ልክ እንደ አንድ ዜጋ which is ነገሮችን ስለተረዳው ፖዚቲቭ የሆነ ወይ መራመድ እችላለሁ ብዬ አስባለሁ ፎር ሚ እና በጣም ትልቅ ነገር ነው ያደረገልኝ የትሬኒንግ እንዳልኩሽ ነው መጀመሪያ የማናውቀው ነገር አልነበረም አብሮን ያደገ አብሮን ምንለው ነገር ነበር ያው በዕለት ተዕለት ህይወታችን ውስጥ የምናደርገው ነገር ነበር ስናይም እንደ ቀላል የምናየው ነገር ነበር ኦብቪየስሊ ስልጠናውን ከወሰድን በኋላ የሆነች ነገር ይኖራል ማለት የምንለውን ነገር መጠንቀቅ ጀምረናል ማለት ነው የምናወራውን ነገር መጠንቀቅ ጀምረናል በፊት እንደ ያው የወጣ ነው ከማህበረሰቡ ነው እኛ ከማህበረሰቡ እንደመውጣታችን ማህበረሰቡ በዘልማድ ሲላቸው የነበሩ ነገሮችን እኛ ምንል ነበር ሶ ስልጠናው ላይ ስንወስድ ግን እነዚህ ቃላቶች አክቹሊ ቃል ናቸው ስፒች ሄትም ስፒች እና ሚስ ኢንፎርሜሽን ሪትን ኦር ቨርባል ሊሆን ይችላል እንጂ ቃሎች ናቸው ሶ እነዚህ የሚተላለፉ ቃሎች ምን ያህል ሰውን ሊጎዱ እንደሚችሉ ኢምፓክታቸውን ስላየን በስልጠናው ላይ የተወሰነ ያህል ሌቭል ቼንጅ ይኖረዋል ግን የሆነ ሚራክለስ የሆነ በአንድ ስልጠና የተለየ ለውጥ መጥቷል ብለን እናወራም የማይታመን ነገር ስለሆነ ማለት ነው የሆነች ግን በተወሰነ ሌቭል የምናወራውን መጠንቀቅ እስከምንችልበት ደረጃ ድረስ ግን ለውጥ አለው ያ ነው ልምችል ሄት ስፒች እና ሚስ ኢንፎርሜሽን ከዛ በፊት እንዲህ ብዙም ቦታ የምንሰጠው ርዕስ አልነበረም እንደነገርኩሽ የፊልም ርዕስ ራሱ መሆን ይችላል ለፊልም ራሱ ኢሹ ሆኖ መምጣት ይችላል ብዬ የማስበው ነገር አልነበረም እና ማለት አልፎ አያውቅም በአእምሮ የጥላቻ ንግግር ምናምን የሆነ ሰዓት እንደ ትሬንድ መጥቶ ነበር ይመስለኛል እንደ ቀልድ ነበር ያየ ነው እና ስልጠናው ላይ ግን ሄት ስፒች የሚባለው ነገር ምን ያክል ከሰዎች ጋር ያጋጨን እንደሚችል በፊልሞቹም ደግሞ እንዲቀጥታ ባያጋጭ ራሱ ምን አይነት ትናንሽ ቁርሾችን ፈጥሮ የጓደኝነት የሪሌሽንሺፕ ገመድን እያሳሳ እንደሚመጣ ተረድቻለሁ በጣም ሚስ ኢንፎርሜሽን ራሱ ይሄ ቀስ በቀስ ቃላት ወዴት ሊመሩ እንደሚችሉ የእያንዳንዳችን ይሄ አስተሳሰብ ነገሮችን ፐርሲቭ የምናደርግበት መንገድ የተለያየ ቢሆንም እንኳን በሰዎች ጫማ ውስጥ ሆነን ነው ነገሮችን ማየት ያለብንና ይሄ የቃላት አተረጓጎም ወደ ሌላ ታሪክ ውስጥ ወስደው ትላልቅ እንትኖችን ሊያመጡ ይችላል እና ይመስለኛል ይሄ ሚስ ኢንፎርሜሽን አሁን ሆን ብለው ያንን ነገር የሚያደርጉ ሰዎች አሉ የቃላት ጨዋታ እየተጫወቱ ሰዎችን ወደ አላስፈላጊ ነገር የሚመሩ ያን ያህል ዳማች ልዩነት አላቸው ብዬ የማስባቸው ቃሎች አልነበሩም ከዚህ በፊት ላይክ ዴይሊ የምናደርጋቸው ነገሮች ናቸው which is ግን ያንን ያህል ትልቅ ነገር ናቸው ብለን አናስብም even if misinformation disinformation ማልኢንፎርሜሽን ላይክ ዲጂታል ሊትሬሲ ቃሎቹ መሀል ያለውን ዲፈረንስ ራሱ ያንን ያህል አልተገነዘብንም ነበር ሶ ከዛ በኋላ ላይክ ሲሪየስ ኢሹ እንደሆኑ እያስተዋልን የመጣ ነው ሞሮፍ ደግሞ ከትሬኒንጉ በኋላ ላይክ ስቶሪ ቢልድ አፕ ለማድረግ ያየናቸው ሪሰርቾች ዶክመንተሪዎች ደግሞ ሞር ያሳዩን ነገር አለና ያንን ያህል ቀላል የሆኑ ነገሮች እንዳልሆኑ ነው ከቆይታ በኋላ የተረዳው ሶ ከዛ በፊት ግን ኢትስ ኖርማል ነው
ፎር ሚ የሆኑ ነገሮችን ማለት የሆኑ ነገሮችን መናገር ይዝ በጣም ቀላል ነገር ግን ለምንናገረው ንግግር ኮንሲኩዌንሱን ለመውሰድ ፈቃደኛ አልነበርንም። እንደን አሁን ላይ ግን ላይክ እያንዳንዷ ከአንደበታችን የምትወጣው ቃል ያላትን ተጽዕኖ ነው እያስተዋልኩኝ የመጣሁት ፎር ሚ ማለት ነው እና አይ ሆፕ በደንብ ተረድቻለሁ ብዬ አስባለሁ ይሄን ነገር ሶ ደዋን ሁ ፋይትም ደግሞ ሆናለሁ ብዬ አስባለሁ ከዚህ አይዲያ ጋር። ቅድም እንደተናገርኩት ኢንፎርሜሽኑ አልነበረንም ሁላችንም ሄት ስፒች፣ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን ስለነዚህ አይዲያውም አልነበረንም። ግን ከዚህ ኮምፒቲሽን በኋላ ከዚህ ፕሮሰስ በኋላ በጣም ብዙ ነገሮች ገብተውኛል ልክ እንደኔ እንደ ሄርሞን እና እነዚህ ነገሮችን እንዴት ማስቆም እንችላለን ብዙ ስትራግል እያመጣ ነው ፒስ ላይ በብዛትና ልክ እንደኔ ሚስ ኢንፎርሜሽን ዲስኢንፎርሜሽኖችን መጋፋት እንዳለብን ሄት ስፒቾችን ደግሞ በንግግርም ሊሆን ይችላል በራይቲንግ ሊሆን ይችላል ሰው ላይ ማስተላለፍ እንደሌለብኝ እና ፒስ መፍጠር እንዳለብኝ ጨምሬ ተምሬያለሁ። በጣም የተቀየረ እኔ በትንሹ ራሱ ጓደኛዬን ጀጅ ማድረግ ትቻለሁ። በቃ ቡል ማድረጋትን ነገር አስቀርቸዋለሁ። ቤትም ደግሞ አላ ትንሽ እኔ ወይ ስከሳ ወይ ቤት የሆነ ነገር የእሷ አይን ነው ቡዳ ናት እንደዚህ ናት የሚባል ነገር ቤት አለ እናቴ ታይ እንደዛ አይባልም። እሷም ደግሞ ሄዳ ያው እናቶች ከማህበረሰቡ ጋር ስለሚቀላቀሉ ታው ምናምን እያለች ነገር እንትን ብላችኋለች። ቆንጆ ነው። ምንድነው በጣም እርግጠኛ የሆንኩት ነገር እኔ ያከየና ወደ 27 ክሩ ከ27 በላይ በእርግጥ አክቹዋሊ የተሳተፉት 27 አካባቢ ክሩ ነው። 27 ክሩ በሙሉ ፊልም ያደርገውና የሚጋራው ሀሳብ እንዳለ ነው እና 27 ሰው ግሮ አድርገዋል እና 27 ሰው በጣም ሴንሲቲቭ ነው እዚህ ጉዳይ ላይ ይገርመኛል። ኮዝ አካባቢያችን ላይ ያሉ እንደዚህ ሰፈር የሚያደርጉ ሰዎች እንዳሉ ራሱ ማናውቃቸው ጓደኞቻችን ነበሩ እና ሪሰርች ስንሰራ እነሱን ከልብ በማወራት እና በመጓዝ እና እንትንም እንጽፍላቸው ነበር። ትሬን ለሚያደርጉን ሰዎች እንጠይቃቸዋለን ይሄ ምንድነው ብለን በጣም ጉግል እናደርግ ነበር፣ በጣም እንማር ነበርና እርግጠኛ የሆንኩት ነገር ፊልሙን ያዩትን ሰዎች ብዙ ኤክስፒሪየንስ ስላልነበረኝ የማሳየቱም ጉዞ ገና ፊልሙን ማሳየት በደንብ ስላልጀመረን እና ያየው ሰው ሪያክሽን ብዙም ስለማላቅ ብዙም ይህንን እርግጠኛ ሆኜ መናገር አልችልም። ግን ፊልሙን የሰሩ ሰዎች ትሩ ቼንጅ አምጥቷል። ቼንጅ በቃ ትሩ ለዛ ነው የኔ ሳብጀክት ማተር ሆኖ መቀጠል አለበት ብዬ እንዳስብ ያደረገኝ ኤቭሪዋን ምን ያህል ፊል እንደሚያደርግ ምን ያህል ፊልሙን ሲያይ ራሱን እንደሚያይ ወር ሀሳቦቹን እንደሚያይ እና ሀሳብ እንደሚጋራ አውቃለሁ እና እሱ ነበር ከፊልሙ ጋር ወይስ ከፊልሙ ጋር በፊልሙ የምቀጥል ይመስለኛል። ደራሲ ዳይሬክተር ግቢ ውስጥ እንሰራለን። ግቢያችን ሎሬ ጸጋዬ የሚባል የብቻው ማዕከል አለው እና እዛ ውስጥ እንሳተፍ ነበረ። አሁንም ደግሞ የምቀጥል ይመስለኛል። የአክተር ሀና ዮሐንስ እሆናለሁ ብዬ አስባለሁ። መጀመሪያ ላይ ራሴን ሳስተዋውቅ እንደተናገርኩት እኔ የህግ ተማሪ ነኝ። ሶ ሞሮፍ ይሄ ነገር ይገናኛል ብዬ አስባለሁ በጣም በብዙ ወይ ከእኔ ፊልድ ጋር ማለት ነው። which is like እያንዳንዱ ነገር ላይ ክራይም ነው አይደለ? whichም ደግሞ እያንዳንዱ ነገር ሊድ የሚያደርገው ወደ ክራይም ነው። ሶ ኖት ተዋናይ አይደለሁም ሞር የሙቪ ካምፓኒ ውስጥ ላይክ እንደዚህ አይነት ነገር ውስጥ የመቀጠል ሀሳብ የለኝም ተዋናይም ስላልሆንኩ ማለት ነው። እንደን ግን ወደ ራሴ ፊልድ ስመጣ እያንዳንዷ ነገር ፍሮም ላይክ ሂውማን ራይት ነው አይደለ? ዋን ኦፍ ደግሞ የመጠበቅ ነፃነት ምናምን አለን። ሶ ሄት ስፒች፣ ሚስ ኢንፎርሜሽን እያንዳንዷ ነገር የሰው ነፃነት የሚገድብ ኢንቴንሽን ይፈጥራል። የአቴንሽን ደግሞ ወደ ብዙ ሰዎች ሞት ለብዙ ጥፋት የሚዳርግ ነገር ነው እና ከፊልዴ ጋር ተያይዞ የምር እሰራበታለሁ ብዬ ነው የማስበው ከዚህ በኋላ ማለት ነው። ኦፍ ኮርስ ላይክ ሙቪ ሰርተናል ኤንድ ያ ሙቪ ግን ላይክ ለኛ መንገድ ነው የሚሆነን ብዬ ነው የማስበው። እንትን ነው አይደለ? ሳምፕል ነው ሙቪ ምናምን የጋዱ ዓለም ነጸብራቅ ናቸው ነው የሚባሉት እና ላይክ እነሱ ሳምፕል ናቸው እና ነገ ከነገ ወዲያ ደግሞ በዛ ሳምፕል መሰረት እኛ የራሳችንን የሆነ ሌጋሲ ያሳርፈን የምናልፍ ሰዎች እንሆናለን ብዬ ነው የማስበው እንደኔ ማለት ነው። እና ሞሮፍ ከፊልዴ ጋር ተያይዞ በደንብ እሰራበታለሁ ብዬ አስባለሁ። መማር እፈልጋለሁ፣ ትምህርት ላይ ነኝ። ቀጣዩን ጊዜ መማር ይመስለኛል ረዥሙን ጊዜ አትሊስት እስከሚቀጥለው አመታት ፒኤችዲን መጀመር እፈልጋለሁ። እግዚአብሔር ከፈቀደ ትምህርት እንዲሁም የቤተክርስቲያን ትምህርት የመጽሐፍ ትርጓሜ ትምህርት የሚባል አለ እዛ የጀመርነው እሱንም መግፋት እፈልጋለሁ። ከዛ ውጪ
ቆንጆ ፊልሞች ስክሪፕት ቆንጆ የፊልም ስክሪፕት ጽፈናል። አንደኛው ፊቸር ፊልም ነው። እሱ ትንሽ ከባድ ነው። በጣም ሰፊ ፊልም ነው፣ ግን እያወራን ነው ከውጭ ፕሮዲውሰሮች ጋር። ከዛ ውጭ ግን ሾርት በጣም አደገኛ ሾርት ፊልም አሉን። ቆንጆ ፊልሞች አሉን። እነሱን ሾት እናደርጋለን። ትልቅ ፊልሞች ናቸው። እግዚአብሔር ይመስገን አውቀዋለሁ ግሬት እንደሚሆኑ እና እነሱን ግሬት ፊልምስ በቀጣይ ዓመታት የሚቀጥለው ዓመት አንደኛውን ጳጉሜ ላይ ነው የምንቀርጸው። የሚቀጥለው ዓመት ላይ እግዚአብሔር ከፈቀደ እንቀርጻለን ብዬ አስባለሁ። አደገኛው ኢትዮጵያዊ ሲኒማ ዲሬክተር እንደሆንኩኝ አውቃለሁ። ይህን እንደማስቀጥለ እኔ የሚሰማኝን ዓለም እንዲሰማው እንደማድረግ አውቃለሁ። በጥሩ አጋጣሚ ነው። ህይወት በአጋጣሚዎች የተሞላች ነች አይደለ? ስለዚህ ህይወት በአጋጣሚዎች የተሞላች ስለሆነች አጋጣሚዎችን ተጠቅመሽ የሆነ ያለ ሌቭል ትደርሻለሽ። ማንኛውም አሁን ላይ ትልልቅ ቦታ የደረሱ በየፊልዳቸው ሰዎች በሆነ ጊዜ ያገኙትን አጋጣሚ ተጠቅመው እዚህ ጋር የደረሱት። እቺ እንደ መንደርደሪያ አጋጣሚ ትሆናለች ብዬ ነው ማስበው። ምክንያቱም እኔ ብቻ ባልሆን ከጀርባ ያሉ ብዙ ልጆች አሉ፣ ጎበዝ ልጆች፣ አቅም ያላቸው ልጆች እንደዚህ አይነት አጋጣሚ ሲጠብቁ የነበሩ እንትኖች ናቸው። ይሄ ቻንስ ደግሞ ኤክስፖዝ ያደርገናል። ኦብቪየስሊ የተለያዩ ድሎችም ሊመጡ ይችላሉ። ሆፕፉሊ ደግሞ ከእናንተም ጋር ወደፊት ልንሰራ ስለምንችል ይሄኛው አንድ ኤክስፔሪየንስ ነው። ከዚህ በኋላ ደግሞ ከዚህ የተሻለ በፊልሙ ጥራትም ሆነ በስክሪፕቱ ኳሊቲም ሆነ በሲኒማቲክ ሌቭሉም ከፍ ያለ ፊልም ሰርተን እናሳያለን ብለን እናስባለን። ቀደም እንደተናገርኩት ሙቪ ሜክ ማድረጉ ፓሽኔ ነው። ደን ይሄን ነገር እንፈልገዋለሁ። ይሄን ነገር ግን መጠቀም የምንፈልገው ከያምግ ጋር አንድ ላይ ሆነን ከጓደኞች ጋር እንደተነጋገር ነው። በዚህ ሾርት ሙቪ አድርገን እንዴት መልእክቶችን ሄት ስፒች፣ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽንን ማስተላለፍ እንችላለን ብለን በጣም እየተማከርን ነው ስቲል አሁን ድረስ እና ራሴን በጣም አሪፍ ቦታ ላይ ማግኘት እፈልጋለሁ። አመሰግናለሁ። በደንብ ሌሎች ቆንጆ ሙቪዎች ሊወጡት የሚችሉት ኢሹ ነው እና አሁን ክረምቱን ሁላ ስልጠናዎች እየወሰድኩኝ ነበር። የሙቪ ስልጠናዎች ምናምን ሀሳቦች አሉ፣ በደንብ ይሰራሉ። ከያምግ ጋርም ሆነን እስኪ ለማውራት እያሰብን ነበር ከጓደኞቻችን ጋር እንደዚህ አይነት ርዕሶችን አምጥተን የፊልም ኢንዱስትሪው በደንብ ይፈልጋል እንደዚህ አይነት ነገሮችን ፊድ መደረግ እና ወጣቶች ላይም ደግሞ መስራት የሚቻልበት ርዕስ ስለሆነ እስኪ በፊልሞችም በቲያትሮችም ግቢ ውስጥ በቲያትር ለአብዛኛው ሰው ደግሞ በፊልም ለመምጣት እያሰብን ነው። ኤግዛክትሊ በደንብ ይሄ የሚጀምረው ስክሪፕቱን ስንጽፈው ነው። መጀመሪያ ማለት ብሬንስቶርም ስናደርግ እዚህ ጋር መጨረሻ ላይ የመጣው መጀመሪያ የነበረው አይደለም። እየተጣለ እየተነሳ የመጣ ሀሳብ ስለሆነ ማለት ነው። ሶ ኦብቪየስሊ እዛ ጋር የምናስቀምጠው ቱ ዘ ቤስት የሆነ ነገር ያስተላልፋል ብለን ያሰብነውን ነገር ነው ከየራሳችን ስናወራ ማለት ነው። ሶ የእኛ ቮይስ ለውጥ ያመጣል ብለን ያሰብንባቸውን ፖይንቶች ስክሪፕት ውስጥ አስቀምጠናል። በፊልሙም ኮምቢ አድርገናል። ስለዚህ ያሰብንባቸው ጊዜዎች አሉ ከስክሪፕት መጽሐፍ ጀምሮ ማለት ነው። በጣም ቆንጆ ጥያቄ። ምንድነው ፊልሙ እንደሰራን ለፊልም ሜከርስ ነበር ያሳየናቸው እና ፊልም ሜከርስ በጣም ትልልቅ ፊልም ሜከርስ የካን ፊልም ሜከርስ ካን ላይ የሚሳተፉ የነበሩ እና እነሱ ጋር ሲደርስ ፊልሙ ኮንፊዚንግ ነበር እና በጣም ደንግጬ ነበር። በቃ የኔ ቮይስ ምንም በጣም ሾክ ዶኜ ነበር። ከዛ ግን ምንድን ያደረኩት ይህን የሰራሁት ለዩኒቨርሲቲ ተማሪዎች ነው፣ ኩኩዮቼ ናቸው እና ዝም የተራ ሰው ባስብ ኮዝ ፊልም ሜከርስ ሲያዩት ፊልሙን ኮምፕሊኬትድ ነገር ይጠብቃሉ። እኔን እንደዛ ስለሚያስቡኝ እንደዛ አይነት ነገር ስለ ቴክኒካሊ ነው ኢንተርፕሬት የሚያደርጉት፣ ትሩ ስቶሪውን አያዩትም። ለተራ ሰዎች ማሳየት ጀመርኩኝና አንድ ሰው በጣም ጥሩ ኮምፕሊመንት አረገኝና በጣም በቃ ያን ይገባዋል ማለት ነው የሚል ስሜት ተሰማኝና ከእናንተ ቢሮ ሰሙ አንደው አይ ቲንክ እሷ ናት the first one ፊልሙን ለመረዳት በጣም ቆንጆ ሞመንት ነው። የኔ ሀሳብ ሼር እንደሚደረግ ልቤን አይተዋለች። ፊልሜን አይደለም ያየችው፣ ስቶሪን ቻይልድሁዴን ያየችው እና ሲንግል 17 ምናምን ደቂቃ ነው ያወራችኝ። ለእኔ ገነት እጅ የተመለስኩበት ቀን ነው። እነዛ ሞመንቶች
ኮዝ ቶታሊ ኦዲየንስ ናቸው። ፊልምን ለፊልም ለፋንሲ አድርገው ስቶሪ የሚከተሉ ሰዎች አይተው ልቤን ያገኙልኝ ሞመንት እነዛ ሞመንቶች ናቸው። አዎ ይሄ ነገር ፊልሙን ስንሰራው ራሱ ይሄን ያክል እንትን ይላል ብለን አልነበረም። ሀሳቡ በእርግጥ በጣም ገዝቶናል። ይሄ ያመጣነው ሀሳብ ኦኬ በደንብ ሊያሰራ የሚችል ነው፣ ቢግ ኢሹ ነው ምናምን ብለን ተስማምተንበት ብንሰራም እንኳ ይሄ የሞር የነበረን እንትን የፊልም መስራት ፕሮሰሱ ላይ ነበር አእምሯችን የነበረው። ግን ኢቨንቱ ላይ ፊልሞቹን ሳይ እኔ ላይ ከስልጠናው ይሄ ካዥዋል የነበረ ይሄ ስልጠና አሰጣጥ አለ አይደል፣ ከዛ በተለየ የሆነ አይነት ኢምፓክት ሲያሳድርብኝ ተሰምቶኛል። ያም ነው ኦኬ ብዙ ነገር መሰራት ይችላል ማለት ነው፣ በዚህ ነገር መናገር እንችላለን ማለት ነው ስለዚህ ነገር የሚለውን እንዳስብ ያደረገኝ ያ ኢቨንት ሁለት የነበረው ሁኔታ ነበር። የልጆቹ ኢነርጂ፣ ፍላጎታቸው እዚህ ነገር ላይ የተናገሩበት መንገድ፣ ሀሳባቸውን የገለጹበት መንገድ በጣም የሚገርም ነበር እና ሁለተኛ ነገር ደግሞ ለወጣቶች በወጣቶች ስለሆነ ነገሩ ይመጣል፣ ቅርብም ስለሆነ በደንብ ይደርሳል የሚለውን የዛለት ነበር ሪያላይዝ ያደረኩት። ላይክ ቮይስ ኦፍ ቼንጅ ነው አይደለ አይዲያው ራሱ ሾርት ሙቪ ኮምፒቲሽኑ ኦፍ ኮርስ የእያንዳንዱ ሰው ድምፅ ላይክ ቻሌንጅ መፍጠር ወይ ኦር ደግሞ ላይክ ይሄ ሲግኒፊካንት የሆነ ተርኒንግ ፖይንት መሆን ይችላል ወደሚል አስተሳሰብ ገብተናል። ኤንድ እሱ ደግሞ ለምንድነው ላይክ እኔ ነኝ ለታናናሾች የሆነ ነገር የማቀብለው። ታናናሾቼ ላይክ ፋሚሊያችን ነው፣ ለአንዳችን ወደ ሌላችን እያስተላለፈ የተቀባበልን የምናልፈው አይደለ። ላይክ ከለፈው ጀነሬሽን የተቀበልናቸው ሚስ ኢንፎርሜሽኖች አሉ አይደለ በብዛት ላይክ እነዚህ ሄት ስፒችን የተለያዩ ነገሮችን ኢንካሬጅ እያደረጉ የመጡ ነገሮች ማለት ነው። እንደን ግን ኢን ፕሬዘንት ዴይ እንደ አንድ ዜጋ ለቀጣይ ጀነሬሽን አላስተላልፈን ብዬ ነው ማምነው እኔ እንደኔ ማለት ነው። which is like እኔ ኔክስት ጀነሬሽንን ቢልድ አፕ ማድረግበት ፖዚቲቭ ዌይ ይኖረኛል። so of course like የእያንዳንዱ ሰው ቮይስ የራሱ የሆነ አሻራ ማሳረፍ ይችላል። የምንናገረው ከውስጣችን ነው አይደል ነገሮች የሚወጡት። ሰው እኔ ከተቀየርኩበት ዋይ ኖት ጓደኞቼ፣ እህቶቼ፣ ወንድሞቼ፣ ፋሚሊዎቼ እንደዛ ማለት ነው። ከዚህ በፊትም ሜቢ እንደተናገርኩ ከሆነ ላይክ ዊ አር ፍላወርስ አይደለ። አወር ኮሚኒቲ ደግሞ ላይክ ንቦች ናቸው። ንብ ደግሞ መልካም የሆነ መልካም ማዛ ያለው መልካም ሽታ ያለውን ነገር ለመቅሰም ነው የሚመጡት። ሶ ኢፍ አይ አም ላይክ ጥሩ አበባ መሆን ከቻልኩ ሶሳይቲ፣ ማህበረሰቡ፣ እንደገና ጓደኞቼ፣ ቤተሰቤ እያንዳንዱ ነገር ደግሞ እኔን ለመቅሰም ወደ እኔ በሚመጣበት ጊዜ የምሰጠው ፖዚቲቭ የሆነ ነገር አለኝ ማለት ነው። ሌላውን ወደ ራሴ አትራክት ማድረግ የምችልበት ነገር አለኝ ማለት ነው። ሶ ልክ እንደዛ ነው እኔ መቀየር ቻልኩ ማለት እኔ የኔ ድምፅ ለሌሎችም በትክክል እንትን መሪ መሆን ይችላል ብዬ ነው ማምነው እንደኔ ማለት ነው። አዎ ነበር፣ በተለይ በቤተሰቦቼ በጓደኞቼ ዙሪያ። ምክንያቱም መጀመሪያ እንዳልኳችሁ በመማርበት ግቢ የፒስ ፎረም አባል ነኝና ዛት ዘ ሜን ፖይንት ፒስ መፍጠር ነውና ብዙ ቮይሶችን አስተላልፈናል ትምህርት ቤት ውስጥ ለጓደኞቼ ለታናናሾቼ እንኳን ስቲል የሰራሁትን ሙቪ ያሳይቻቸው ኢትስ አባውት ቮይስ ኦፍ ፒስ ብዬ ብዙ ነገሮችን አስተላልፍ ያለውና የአንድ ሰው ቮይስ ማተር ያደርጋል ብዬ አስባለሁ። በዚህ ሰዓት በተለይ ዲጂታል ሊትሬሲ በዚህ ሰዓት ዲጂታል ነገሮች የተላለፉ ባሉበት ሰዓት ሞር ኦፍ ዲጂታል ነገር ስለሰራን አሪፍ ነው ብዬ አስባለሁ። ክሬቲቪቲ ፓወርፉል ነው ማለት እንደዚህ አይነት ኮንሰፕቶች ስፔሻሊ ደግሞ እንደዚህ አይነት ለጆሮአችን የተለመዱ ሊሰለቹ የሚችሉ አይነት ኮንሰፕቶች ግን ደግሞ በማህበረሰባችን ውስጥ ቫይታል የሆነ ሮል ያላቸው ከፍተኛ ለውጥ ሊያመጡ የሚችሉ ኮንሰፕቶች ሌጣቸውን ሲነገሩ እንደዚህ በስድ ሲነገሩ ሰው ካች የማድረግ እንትኑ ዝቅ ያለ ነው። ስለዚህ የሆነች ሁክ ነገር ሰተነው ክሬቲቪቲ ጨምረንበት ሰው ኤክስፔክት በማያደርገው ወይ ኮንሰፕቱን ስናስይዘው ልናመጣው የምንችለው ለውጥ አንኢማጂነብል ነው እና ክሬቲቪቲያችሁን ተጠቀሙበት። የሰዎችንም ህይወት፣ የራሳችሁንም ህይወት፣ የማህበረሰባችሁንም ህይወት ለውጡ እላለሁ። አመሰግናለሁ። ቅድም እንዳልኩት ነው ይሄ ሚስ ኢንፎርሜሽን እና ይሄ ዲስኢንፎርሜሽን ጋር ተያይዞ ይሄ ነገሮችን በሌላ እንዲተረጎም ሆን ብለው የሚያደርጉ ሰዎች አሉና ነገሮችን ስታነቢ የሄዱበት ርቀት በጣም የሚገርም ነው። የሚገርም ክሬቲቪቲ ነው።
የሆነች ነገር ፌስቡክ ላይ ለጥፎ ብዙ ማስ ያለው ህዝብ መምራት መቻል ይሄ የሚገርም ነው። ከምንም ተነስቶ ነው በነገራችን ላይ ታዋቂ ስለሆነ ምናምን ሳይሆን ከምንም የሚነሳና የሆነች ጽሁፍ በጣም ጠንካራና ፓወርፉል መልእክት ስላላት ብቻ ብዙ ሰዎችን ታንቀሳቅሳለች። ይሄ የሚገርም ክሬቲቪቲ ነው። ለሆነ ነገር ለቁም ነገር ለፖዚቲቭ ነገር ይሄን ቢጠቀመው ያንን ማስ ማንቀሳቀስ ማለት በጣም ትልቅ ለውጥ ያመጣል ብዬ አስባለሁ እና ሰውም ይሄ ለፖዚቲቭ ነገር በዛ ልክ መንቀሳቀስ ቢችል፣ ሁለተኛ ነገር ደግሞ እንደዚህ አይነት በትንሽ ነገር ትልቅ ኢፌክት መፍጠር የሚችሉ ሰዎች ያንን ተሰጧቸውን ለደህና ነገር ቢጠቀሙት የት ልንደርስ እንደምችል መገመታል። አሁን ያለንበት ዘመን በጣም ነገሮች ቀላል እየሆኑ የመጡበት ወይ ነው። ስለዚህ በተደጋጋሚ እንደምናያቸው ከሆነ ትውልዱ ተደጋጋሚ የሆነ ነገር አይፈልግም። ኦር ደግሞ አሰልቺ ናቸው የምንላቸው ብዙ ነገሮች አሉ። ሶ የተለየ ነገር ወይም ደግሞ አቅጣጫውን ቀይሮ ለሚመጣ ነገር ክፍት ሆነን ነው ነገሮችን የምንቀበለው። ሌሳይ ለምሳሌ ቮይስ ኦፍ ቼንጅ ሾርት ሙቪ ኮምፒቲሽን በሚል ነው ያምክ ወደኛ የመጣው ይህንን አይዲያ ይዞ ማለት ነው። ሙቪ ኢዝ ሁሉም ሰው እንደሚያውቀው ኢን ፕሬዘንት ዴይስ በጣም ብዙ ሜሴጆችን ማስተላለፍ የሚችል እንደን ደግሞ አክሰፕታንስም ያለው ነገር ነው። ሶ ኢትስ ዌይ ኦፍ ክሬቲቪቲ ነው። እንደሌላ ሰብስቦ አዳራሽ ውስጥ አዌርነስ መስጠት አለ። እንደን ደግሞ በየሚዲያዎችን መጠቀም የተለያየ ነገሮችን መጠቀም ከዚህ በፊት እያለፍን የመጣንባቸው ነገሮች ናቸው። ሶ ከዛም በላይ ግን ራሳችን ሰርተንበት ውስጣችን እንዲቀር የተሻለ ነገር ይዘንበት እንድንወጣ ደግሞ ሙቪ ሜክ ኢት ኪንግ በሚል ተቀይሮ ወይም ደግሞ ክሬቲቭ በሆነ ወይ ወደኛ መጥቷል። which is አሁን ላይ ብዙዎችን ማውጣት ይችላል ብዬ ነው የማምነው እና ሶ ክሬቲቭ በሆነ ወይ we can ሁላችንም ቢሆን አዲስ ነገር እንፈላጊ ነን፣ ለየት ያለ ነገርን ተቀባይ ነን። ሶ የሆነ አዲስ ነገር ይዞ መምጣት መቻል ማለት ራሱን የቻለ ሌሎችም ለራሳችን የምንስብበት ሚንስ ነው ብዬ ነው ማምነው እንደኔ። ሰው I'm the one who appreciates ክሬቲቮችን አፕሪሼት አድርጋለሁ እንደኔ ማለት ነው። ጊዜው የክሬቲቪቲ ዘመን ነው። አንደኛ ዲጂታል ነገሮች አሉ። ሞሮፍ በዚህ ሰዓት የሚተላለፈው ነገር ሁሉ ሰው ክሬት የሚያደርገው ነገር ነውና ክሬቲቪቲ ላይ አሪፍ ፒስ የሆነ ክሬቲቪቲ ሁሉም ሰው ሜክ ቢያደርግና ወጣቱ እዚህ ላይ ቢሰራ ሞሮፍ ሰክሰስፉል ይሆናል ብዬ አስባለሁና ለኛም ቢሆን ጎን ለጎን ከትምህርት ላይ ጎን ለጎን ቢሆን እንደዚህ አይነት ነገሮችን ክሬት እያደረግን አሪፍ ነገሮችን ብንፈጥር አሪፍ ነው ብዬ አስባለሁ። መጀመሪያ ስለሚሰሩት ነገር ዲቴል ቢያውቁ እያንዳንዱ እርምጃ ፊልም ላይ አሁን የተረዳሁት ነገር እያንዳንዷ ነገር መልእክት አላት፣ እያንዳንዱ እንቅስቃሴ ማለት ነው። ስለዚህ ስለሚሰሩት ነገር መጀመሪያ ላይ መረጃ ቢሰበስቡ ክሬቲቪቲ አዲስ ነገር ደግሞ ከሆነ ሰዎች በምን አይነት መንገድ ይገምቱታል ሳይሆን ያ ሰው በተለየ አቅጣጫ አይቶት እንዴት ነው አንድን አብስትራክት ነው የሚባለው ስዕል ላይ ልክ በዛ መንገድ ቢያስተላልፉት ነገሮችን ሞር አሪፍ ነው ብዬ አስባለሁ። ምንድነው እኔ ብዙ ሰው ተሰምቶት ይወቀ ግን የሆነ ሰዓት ላይ ጀነራል ነገር ይመስለኛል ብዙ ሰው እንደዚህ ኤክስፔክት ግን የሆነ ጉዞ ላይ ኖርማል መሆን በቃ በጣም ናፍቀኝ ነበር። ኖርማል ላይ ሰሞኑን እንደቀልድ የምታየው መንገድ ላይ ሲወጣ የምታየው ሰውዬ ያለ ጀስት የሚታየው ቪዚብል ጋይ አንድ ሰው 3D ነው። እሱን ሰውዬ መሆን በጣም ናፍቀኝ ነበር። ሰው ሂውማን ተች የናፈቀኝ ጊዜ ነበር። ቶታል እንደዚህ ናስታውሳለሁ። ከ6 ወር ምናምን በኋላ ሰሞኑን እንደዚህ ቤተክርስቲያን ሆኜ ነካኝና ኤክስፒሪየንስ እንዳደረኩት እኔ የማውቀው ያን እንደዚህ አይነት ጊዜዎች አሉና ፊል አደርጋለሁ። ቶታሊ ካራክተሯ የምትላቸውን ዲያሎጎች እኔ ፊት ላይ ያደርጉ ይችላሉ፣ ግን እኔን ስለሚመስሉ ምን ያህል እንደምወዳቸው አታውቁም። እና እንደዚህ አይነት ጊዜ ተሰምቶኝ ነበር። ግን ምንድን ነበር የማስበው ምንድነው ከሆኑ ሰዎች እንደዚህ ፊል እንዳያደርጉ ሰዎች እንዳይጣሉ ወይም ሚስ ኢንተርፕሬት እንዳይደረግ አንድ ነገራቸው አይንህ ማማር እኔን መግደል እንዳልሆነ ወይም ያንተ ስጦታ ያንተ ጸጋ የሌላ ሰውን የመጣያ ምክንያት እንዳልሆነ ምን ያድርገው የሚል ኩዌስችን ነበርኝ። እንደ ሰራ ሰው እንደ ማንኛውም ሰው ምን ቢያረጉ ነው ሰላም ያገኙት? እንዳልኩ የምትጣላዋ ሴት ምን ብታረጉ እውነት ትወዳታለህ? እውነት ከሷ ነው የሚል ኩዌስችን ነበርኝ። ከዛ ይህን ፊልም በመስራት ፕሮሰስ ስፔሻሊ በትሬኒንግ የተረዳሁት ነገርና ቶታል ኤክስፐሪመንት ያረጉት
ሞር ፕሩቭ ለማድረግ እነዚህ ሰፈር የሚያደርጉ ሰዎች ለመታከም በመጡ ቁጥር ቁስላቸው በጣም እየከበደ እየከረፋ እየቆሰሉ እንደሚመጡ ፊል አድርጌያለሁ። ይሄ ትሬኒንጉ ነው ያሳየ እንጂ ሂል እንደሚያደርጉ 100% ተስፋ ነበረኝ። በቃ የሆነ ነገር ያደርጋሉ። የሆነች ሴት የምትጠላት የምትጠላት ሰው ምክንያቷን ያቆመች ቀን ላታቆም ትችላለህ እና ከዛ ቶታሊ ወደ ራሴ ሚሞሪዎች ሄድኩኝ። ምን ያህል ስትረግል እንዳረኩኝ ጀስት ኖርማሉ ሰውዬ ለመሆን ኦር ኖርማሉ እሱን ሰውዬ ለመሆን ምን ያህል ስትራግል እንዳረኩኝ። ግን ያ ስትራግል በራሱ ሌላ ሰፈሪንግ ነው፣ ሌላ ህመም ነው ይዘው የሚመጣው እና ምንድነው ስቶሪው በአይኗ ምክንያት የምትጠላ ስቲል አይኔ ነው እንድጠላ አንደኛ ሚስ ኢንተርፕሪቴሽን ኦፍ የእሷ ካራክተር ነው ብዬ አስባለሁ። ሚስ ኢንፎርሜሽን ተሰጥቷል እናትየው ትላለች እና ምንድነው በአይኗ ምክንያት የምትጠላ አንድ ልጅ አለች። ምክንያቱ ምንድነው? አንደኛ እናቷ ናት፣ ሁለተኛ አይኗ ነው። እናቷ ቡዳ ስለሆነች እና እሷ አይኗ በጣም ስለሚያምር ቡዳ ናት ተብሎ ሊታሰብ ይችላል። በእርግጥ ይሄን ራሱን የቻለ ቶፒክ ነው፣ እሱም በደንብ እንማከርበታለን። ካስቷን ካያችኋት ቀይ ናት ልጅቷ፣ እናቷ ጥቁር ናት። ስለዚህ ብለድ እንደማይገናኙ ያስታውቃል ማለት ነው። ቀላል ዲሬክሽን ነው። እቺ ሴት እናቷን ትሞታለች። ስለዚህ መጠላቷ ይቀንሳል። ኮዝ የቡዳ ልጅ አትባልም፣ ሉዝ አድርጋለች ኦልሬዲ። እናት ማጣት ትልቅ ነገር ነው አይደል? ሰፈሪንግ ነው። ግን በዛ ውስጥ ቢያንስ አንተ ኖርማል አድርገህ ታየኛለህ፣ አንተ አታማኝም የሚል ተስፋ ነበረት። ግን ስቲል ይቀጥላል። ስለዚህ አይኔን ነው የምጠላው፣ አይኔ ነው ያሳመመህ፣ እውነት አይኔ ነው እንካ አይኔን ብላ አይኗን ጎልጎላ የምታወጥ ያንን ሳክሪፋይስ ለማድረግ ፈቃደኛ የሆነች ሴት ነበረች። ግን ተመልሰው በህመሟ ራሱ ሌላ መውጋት ተጀመረ እና እማያቆም የሆነ ሰርክል አለ። እሱን ቼክ እናድርግ። የገባኝ እሱ ነው። እሱን ቼክ እናድርግ። የቱ ጋ ነው ያጠፉት እነዚህ ሰዎች? የምር ጉዳዩ ነው ወይስ ዲፕ የሆነ ሶሳይቲያል ትሮማ አለ? ሰውን ሀርት ለማድረግ ሰውን ከከፍታው ለማውረድ ወይም ሰዎች የራሳቸውን ጥላቻ ለራሳቸው የሚሰማቸውን ጥላቻ ፕሮጀክት እያደረጉብን ነው ወይስ የኔ ህመም ነው? እውነትም የኔ ጉድለት ነው? የኔ ማነከስ ነው ወይስ የኔ አይን ነው? የኔ አይን ማማሩ ነው? የእውነት ያንን ቃል እንድታወጣ ያደረገ ኮመንት ላይ እንደዛ እንድጽፍ ያደረገ እውነት የኔ እርቃን መሆን ነው? እውነት እሱ ነው ወይስ ባልሆንም አንተ ፍላጎት ነበረ የሚል ኩዌስችን እንዲሰማኝ አድርጓል። ይሄን ተሰማኝ። ፊልሙን ልቀርጽ ስለ የተሰማኝ እውነት ይሄ ነው። እንደዚህ ሪሌት ያደርጋል ብዬ አስባለሁ። ሰዎች የተለያዩ ሰዎች በግል ኢንተርፕሬት ያደርጉልኛል። ያሳየዋቸው ሰዎች አይ እንደዚህ ምናምን ብለው ፊልሙን ኢንተርፕሬት ያደርጉታል። ለእኔ ግን ፊልሙን ሳየው የሚሰሙኝ ስሜቶች እነዚህ ናቸው። ሞር የሪሊጂየስ ኢንተርፕሬቴሽን አለው፣ ሌሎች ኢንተርፕሬቴሽን አላቸው። ግን አንድ ሰው ፊልም ኖርማል ሰው የሚያየው ይሄን ነው ብዬ አስባለሁ። እንደ ክሩ እንትን አለን ምን አለን ይሄ የራሳችን ሀሳብ አለን። አሁን ለምሳሌ የሰው ልጅ በሚኖርበት ሰዓት 3 መሰረታዊ ፍላጎቶች አሉት፣ ምግብ፣ ልብስ፣ መጠለያ ማለት ነው። እንደኛ ክሩ ደግሞ 4ኛው ነገር ምንድነው? ሲኒማ ነው። የሰው ልጅ 4 ነገሮች ያስፈልጉታል። አንድ ሲኒማ ነው። ስማተር ኦፍ ካሜራ። አሁን እዚህ ጋር ካሜራ ስላቆምን ነው እንጂ ኤቭሪቲንግ ፉም ሲኒማ ነው ሁሉም ነገር። አሁን እዚህ ጋር መንገድ ላይ እየሄዱ ነው። ካሜራን ባቆመውና ስክሪን ባደረገው በቃ ሲኒማ ሆኗል ወይም ሙቪ ሆኗል ማለት ነው። ላይፋችንም ዞሮ ሲኒማ ነው። ምንድን ነው በቃ ይሄ ዝም ብለን እንደዚህ የምናያቸውን ህይወቶች ካሜራችንን አቁመን እንስራቸው። ምንም መውጣት መውረድ ምናምን የለውም። አሁን በብዛት እኛ ሀገር ላይ እንግዲህ አሰክሮ ያየነውን ነው እየነገርኳቸው ያሉት እና ምንድን ነው እኛ ሀገር ላይ የሚታየው ነገሮች ለምሳሌ ጥለት የሆነ የሚያምር ነጠላ ተሰርቶ እናያለን። ለምሳሌ ፊልሙ ለምሳሌ ነጠላው ነው፣ ነጠላውን ስላደረገችው ሴትዮ ነው። ግን ማየት ያለብን ብዬ ማስበው ያ ነጠላና ይሄ ጥለት እንዴት ተሰራ ማለት ላይፉ እዛ ጋ ነው ያለው። እዚህ ጋር መለበሱ ላይ ሳይሆን እኛ ፎከስ አድርገን ለመስራት ያሰብነው እዛ ላይ ነው። ይሄ እንዴት ነው፣ እንዴት ተወጠረ፣ እንዴት ተሰራ፣ እንዴት ተሰፋ የሚሉትን ፕሮሰሶች በሙሉ ህይወቶቹ እነዛ ናቸው ብለን እናስባለን እንደ ክሩ ማለት ነው። እኔ ያው ማስተላለፍ እንፈልገው 4ኛ መሰረታዊ ፍላጎት አድርጋችሁ ጀስት በቃ ዝም ብሎ ሲኒማ ነው ስለተባለ በእርግጥ የራሱ የሆኑ ሳይኮሎጂዎች ቢኖሩትም ግን ህይወት ነውና ጀስት ህይወት ላይ ካሜራ ቆማችሁ ስሩ፣ እንስራ የሚል መልእክት አለኝ። ከቻይልድሁዳችሁ ወይም እናንተ የምታለቅሱበትን ስቶሪ ስሩት።
ብዙም አንፈልገው ማታስቁን ብዙም አትችሉም ማሳቅ የእናንተ ተደብቃችሁ መኝታ ክፍላችሁ አልጋችሁ ላይ ተሸፍናችሁ የሚሰማችሁ አለ ብቻችሁን ስትሆኑ የሚሰማችሁን ስሜት ወይም እህታችሁ ወይ ጓደኛችሁ የሚሰማችሁትን ስሜት እሱን ፊልም አድርጉት። አይ ቲንክ ያን ቫሉዌብል ይሆናል የእናንተ ቱል የእናንተ ክሬቲቪቲ ኦር ዝምታችንን ስሩት። እኔ የማልናገረውን እዚህ ካሜራ ላይ ቆሜ የማልናገረውን ሽንፈቴን እሱን ስሩልኝ። ክሬቲቪቲያችሁን የኔን ዝምታ ላይ ኢንቨስት አድርጉልኝ ቮይስ ሁኑን ብዬ አስባለሁ ለሌሎች እና ካላለቀ አንድ ፊልሙም ርዕሱም እንደሚናገረው የገባኝ ነገር እስካሁን የገባኝ ነገር ሰዎችም ፊልሙን ሲያዩ ኮንሽስ እንዲሆኑ የሚፈልጋቸው አለማለቁ ኤንለስ መሆኑ ይሄ ነገር በጣም ኮንሽስ አድርጎኛል። ነገር ፊልሙ አልቆ ጥላቸው አላለቅም ኤዲተር ጋር ትንሽ የመጨረሻው ሰው ጋር ሲደርስ ፊልሙ እንትን ብለው ነው እንጂ ፊልሙ አልቆ ሙሉ ታይትሉም እስከሚያልቅ ድረስ እንደሚቀጥል ሰው ፊልምን ብንሰራ ሰዎች ኮንሽስ መሆን አለ። ፊልሙን ሰርቼ እንደማያቆም ሰዎች አይናቸውን አይደለም ልባቸውን ሰጥተው የማያልቅ ሰዎች ሞተው የሚወቀሱበት ሁኔታ ላይ ሊሆኑ ይችላል። ስለዚህ ነገሩ ኤንድለስ መሆኑን አንደርስታንድ ያደርጉ። ስሜ ተማሪ አቡበከር ደርቦ እባላለሁ። በአምቦ ዩኒቨርሲቲ 4ኛ ዓመት የህግ ተማሪ ነኝ። ከያንግ ኦፖርቹኒቲውን ስናገኝ ይሄ ነገር ለአሪፍ ዓላማ ያለመ ነው ብለን እኛም የራሳችንን ድርሻ ለመወጣት ኢንተረስቱ ስለነበር እንደዚህ አይነት ነገር ላይ በደስታ ነበር የተቀበልን። አዎ በጣም አሪፍ ነው። በጣም ብዙ ነገር አንደርስታንድ አድርጓል ብዬ አስባለሁ። በጣም ጥቃቅን ነገር የነበሩትን እኛ ኖትስ የማናደርጋቸውን ነገሮች ትሬኒንጉ አንደርስታንድ እንድናደርግና ለእንደዚህ አይነት ነገሮች ቦታ ሰጥተን በትኩረት እንድንከታተላቸው አሪፍ ግንዛቤ ፈጥሮልናል። ኦቨርኦል አሪፍ ነበረ። አጭር ጊዜ ነበረ። በዛ ጊዜ ውስጥ ተማሪዎች የተቻላቸውን ለማምጣት ሞክሮ ነበር። ፕላስ ደግሞ እንደዚህ አይነት ነገር ላይ ከዚህ በፊት ተሳትፎ ስላልነበረ ብዙ ፈተና ላይም ስለነበሩ ያን ያህል ኮንፈርት ታይም አልነበራቸውም። ነገር ግን ለዛ ነገር ስኬታማ እንዲሆን እነሱ የተቻላቸውን ሲያደርጉ ነበር። እኛም እንደ ፋሲሊቴተር አንዳንድ የሚያስፈልጋቸውን ኢንፎርሜሽኖች ምናምን ፕሮቫይድ እያደረግንላቸው ነበር። ፓርቲሲፓንቶቹ ያጋጠማቸው ቻሌንጆች አንዱ ካሜራ ለቪዲዮ የሚያስፈልጋቸውን ካሜራ፣ ሎኬሽን፣ ኦፊስ ውስጥ የተቀረጹ ምናምን ነበሩ። አይዲያሊም ደግሞ ደቂቃው ላይ ይሄ ሊሚት ነበሩ አይደል? እነዚህ አይነት ነገሮች ጊዜም ቢሆን በጣም ቻሌንጅ ነበረባቸው። ኦፊስ የእኛን የራሳችንን ኦፊስ በመልቀቅ ካሜራም ደግሞ የስቱደንት ዩኒየንን በማስተባበር በዛ ላይ ስልክም ሪከመንድ እያደረግን ሀሳብም እየጨመርንበት ትንሽ ሰፖርት ለማድረግ ሞክረናል። በጣም ብዙ ነገር አንደርስታንድ አድርጓል ብዬ አስባለሁ። በጣም ጥቃቅን ተርኒንግ ፖይንት ነው ብዬ ነው የማስበው። ይሄ ፕሮጀክት ለሌሎች ነገሮች እንደ መነሻ እንዲሁም ደግሞ ነገሮችን አንደርስታንድ እንዳደርግ ፋሲሊቴት ለማድረግ ነገሮችን የተሻሉ ነገሮች ፋሲሊቴት ለማድረግም እንደ ኤክስፒሪየንስ ወስጄዋለሁ። እንዳልኩ ታይሙ በጣም ፋይናል ታይም ላይ ነበረ። ወደ ቤት ነው የተበታተነው። ያን ያህል ኦብዘርቭ ያደረኩት ነገር የለም። ግን በዛን ጊዜ በትሬኒንጉ ታይም የነበሩት ከዛ ወጥተንም ስናወራ በነበረበት ታይም የተሻለ አንደርስታንዲንግ እንዳገኙና ፊልማቸው ላይም ያንን አንደርስታንዲንጋቸውን ሪፍሌክት ለማድረግ እንደሞከሩ ተረድቻለሁ። ይሄ እኛ መካከል የሚናፈሱ ወሬዎች፣ እንደ ቀልድ የምንጠቀማቸው ነገሮች በጣም ጎጂ እና ለሌላ ነገር ሊዳርግ እንደሚችል በፊልማቸው ላይ እንደተረዱ ለማሳየት ስለሞከሩ እኔም ያንን እንደተረዱ ለመረዳት ሞክሬያለሁ። ፐርሰናሊ ግን ያን ትሬኒንግ ዘሆል ደግሜ እያነበብኩት ነበርና ለሚስ አንደርስታንዲንግ፣ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን፣ ሄት ስፒች ለእንደዚህ አይነት ነገሮች ያለኝን ግንዛቤ አንድ እርምጃ ከፍ አድርጌያለሁ። ኢቨን ይሄ ፕሮክላሜሽን ነበረው ሄት ስፒች፣ ይህንን ሁላ አላውቅም ነበር። አሰለው ስቱደንት ማወቅ ነበረብኝ። ይህንን ሁላ ኖትስ እንዳደርግ ረድቶኛል።
ጠቃሚ ነው ብዬ ነው የማስበው። በአንደኛ ደረጃ ይሄ ቲም ወርክ የሚለውን ነገር መናበብ የሚለውን እንዲሁም ደግሞ ከሰው ጋር ተግባብቶ በጊዜ ላይ ዲሊጀንት ለመሆን ዴዲኬትድ ለመሆን የተሻለ ነገር አዳርጌያለሁኝ ብዬ ነው የማስበው። ተማሪ ነኝ። ፊልሞቹ እዚህ በሚተላለፉበት ቀን እንደዚህ አይነት እይታ ካለን ይሄን ናይል ደግሞ በፊልም ማሳየት የቻልነውን ወጥተን እኛ አንዳችን ቢያንስ ለ10 ሰው የምናወራ ከሆነ በአጭር ጊዜ ውስጥ የተሻለ ለውጥ ይመጣል። ቢያንስ ወጣቱ ላይ እንደዚህ አይነት ነገሮችን መቅረፍ እንችላለን የሚል አይነት ሞመንት ነበረ። ስሜ ሊዲያ እያሱ ይባላል። ሲያምግ ውስጥ በፐብሊክ ሪሌሽንስ እና በዚህ ስፔሲፊክ ፕሮጀክት ደግሞ ፕሮጀክት ኦፊሰር ሆኜ አገለግላለሁ። ሎጂስቲካል ችግር ብለን የምናስበው ትሬኒንጉ ኦንላይን እንደመሆኑ አንጻር ተማሪዎቹን ሁሉንም አንድ ላይ ማግኘት ነበረ። ሌላው ደግሞ መብራት፣ ኢንተርኔት የመሳሰሉትን ነገሮች ለሁሉም ተማሪዎች ማግኘት ከባድ ነበረ። መብራት ሲጠፋ፣ ጀነሬተር ሲበራ፣ ከዛ ደግሞ ኮኔክሽንም ሲያስቸግር ብዙ ቻሌንጆች ነበሩት። ሌላኛው ቻሌንጅ በዚህ ጆርኒ ውስጥ ብለን የምናስበው ሰደን ቼንጅ ነበረ። የኤግዚት ኤግዛም ተፈታኞች ነበሩና ጊዜውን በጣም ቀይሮብናል። ካሰብነው በፊት በጣም አሳጥረን እንድንሰራ አድርጎናል እና ቻሌንጅ ብዬ የምላቸው እነዚህ ነው። ያው ቅድም እንዳልኩት ተማሪዎቹ ለፊልም ሜኪንግ ስፔሻሊ የመጀመሪያቸው ነበር ኤክስፒሪየንሱ። ከትሬነሮቹ ጋር ኮንስታንት ኮንታክት እንዲኖራቸው አድርገን ነበረ። ትሬን ከተደረጉ በኋላ እዛው አላቆመም። በፊልም ሜኪንግ ጆርኒያውም እየደወሉ እኛንም ትሬነሮቹንም እንዲያገኙ አድርገን ነበረ። ሌላም አይነት ሰፖርት በሚያስፈልጋቸው ሰዓት ወደ እኛ ቲም አፕሮች ሲያደርጉ ነበርና በዛ መልኩ አብረን መስራት ችለናል። The most rewarding moment I would say is መጨረሻ ላይ ፊልሞቹ ፕሮዲውስ ተደርገው ስናይ ስፔሻሊ ከጠበቅነው በላይ ብዙ ፊልም ነው የተቀበልነው። ወደ 43 ፊልሞች ነበር ሪሲቭ ያደረግነው እና ሁሉም ፊልሞች ደግሞ በጣም ኢምፓክትፉል ነበሩ። ጀጆቹ ራሱ ለመዳኘት እስኪቸግራቸው ድረስ በጣም በሜሴጅም ዙሪያ በክሪኤቲቪቲ በፊልም ሜኪንግ ራሱ 1 ቀን 2 ቀን ትሬን ያደረጉ ልጆች አይመስሉም። በጣም ኢምፓክትፉል ፊልሞች ነበር የተሰሩት እና እነሱን ፊልሞች ስናይ ወዘ ቬሪ ኢምፓክትፉል ትናልን። በጣም እሱ ሪዋርዲንግ ነው ብዬ አስባለሁ። ቤካ ደረጀ ይባላለሁ። በዩዘር አዌርነስ ማይንድሴት ግሮዝ ውስጥ በፕሮግራም ማናጀርነት አገለግላለሁ። ዩኒቨርሲቲ ተማሪዎችን የመረጥንበት ምክንያት አንድ እኛ እንደ ያምግ ብዙ ስራ የምንሰራው ከዩኒቨርሲቲ ተማሪዎች ጋር ነው። ከዩኒቨርሲቲ ተማሪዎች ጋር የምንሰራበት ምክንያት ወጣቱ በአብዛኛው የሀገሪቱ ወጣት በዩኒቨርሲቲዎች ስለሚገኝ ሞር እነሱን አክሰስ የምናደርግባቸው ቦታዎች ስለሆነ ነው። ሌላኛው ምክንያት ደግሞ ብዙ ጊዜ ይሄ ሄት ስፒች፣ ሚስኢንፎርሜሽን፣ ዲስኢንፎርሜሽን የሚፈጠረው በዩኒቨርሲቲ አካባቢዎች ላይ ነው እና እሱን ነገር ሞር አዌርነስ እንዲኖረው እና እነሱም እንዲገነዘቡት እንዲያቆሙ እሱን ነገር ለማስተው ነው ማለት ነው። ትሬኒንግ ስትራክቸር የነበረው መጀመሪያ በ2 ቀን ትሬኒንግ ኦንላይን ትሬኒንግ ነበረ። አሰልጣኞቹ እዚህ ከአዲስ አበባ ሆነው ሰልጣኞቹ ደግሞ በየነበሩበት አዳራሽ ውስጥ ሆነው አሰልጣኙ በፕሮጀክተር እና በስፒከር በማየትና በማዳመጥ የሚሰለጥኑበት ሁኔታ ነበረ። የመጀመሪያው ቀን የሚስኢንፎርሜሽን፣ ዲስኢንፎርሜሽን፣ ሄት ስፒች ላይ ያተኮረ ሲሆን የሁለተኛው ቀን ደግሞ ፊልም ሜኪንግ ስኪላቸው ላይ እንዲያዳብሩ አድርገናቸዋል ማለት ነው። ከዛ ወደ 15 ቀን ጊዜ ሰጠናቸው። ፊልማቸውን ጽፈው ኮንተንታቸውን ክሬት አድርገው ስቶሪያቸውን በደንብ አሬንጅ አድርገው ወደ ቀረጻ የገቡበት 15 ቀን ሰጥተናቸዋል። እሱ ካለቀ በኋላ ሰሚት አድርገው እኛ ወደ እያንዳንዱ ዩኒቨርሲቲ ሄደን 5 ዩኒቨርሲቲ ነው በዚህ ትሬኒንግ ላይ የተሳተፈው። አምቦ ዩኒቨርሲቲ ነበር፣ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ እና መቱ ዩኒቨርሲቲ በእያንዳንዱ ዩኒቨርሲቲ ሂደን ሎካል ስክሪኒንግ አዘጋጅተን ከተሰሩት ፊልሞች ውስጥ 5 አሪፍ የተባሉትን
መርጠን የመጣንበት ሂደት ነው። ከዛ በኋላ ያለው ደግሞ እዚህ አዲስ አበባ መተን ዋናው ሜን ስክሪኒንግ ላይ ከእያንዳንዱ 5 የተወሰዱትን ዩኒቨርሲቲዎች አወዳድረን ቶፕ 10 የሸለምንበት ሂደት ነው ማለት ነው። እሱ ነው ፕሮሰሱ። ያም ይህንን ስራ ያለ ዩኒቨርሲቲ ፓርቲሲፔሽን እና ያለ ተማሪ ፓርቲሲፔሽን አይፈጽመውም ነበር። በተማሪ ሳይድ ፋሲሊቴተሮች ነበሩን። በእያንዳንዱ ዩኒቨርሲቲ 2 ፋሲሊቴተሮች ነበሩን። 50 ተማሪ መጀመሪያ ላይ ስንመርጥ እነሱ ናቸው የመዘገቡልን። ወደ ትሬኒንግ ስንገባ እነሱ ናቸው ወደ አዳራሽ እየጠሩልን የነበረው። እያንዳንዱን ሎጂስቲካል የሆነ ነገሮችን እነሱ ናቸው እየጨረሱልን የነበረው እና በዚህ አጋጣሚ ለእያንዳንዱ ፋሲሊቴተር ቴንኪው ለማለት እወዳለሁ። ለዩኒቨርሲቲ ሳይድ ስንመጣ ዩኒቨርሲቲው አዳራሻቸውን እንድንጠቀም ስለፈቀደልን፣ ሌላም ዩኒቨርሲቲ ውስጥ ያሉት ካፌዎች፣ ላውንጆች ለተማሪዎቹ ለሰልጣኞቹ የኬተሪንግ አገልግሎት ስለሰጡልን ማመስገን እፈልጋለሁ። ያለ እነሱ ሼር ሆልደሮች ኢት ውድ ሃቭ ቢን ዲፊካልት ቲንግ ቱ ዱ ይከብድ ነበረ። ወደ ትሬኒንጉ ሳይገቡ በፊት አብዛኛው ተማሪ ስለ ሄት ስፒች፣ ስለ ሚስኢንፎርሜሽን፣ ስለ ዲስኢንፎርሜሽን፣ ስለ ዲጂታል ሊትሬሲ ያን ያህል ኢንፎርሜሽን እንዳልነበረው ትረጃዋለሽ እና ስልጠናው በጣም ኢንፎርማቲቭ የነበረ ስልጠና ነው። ኢት ዋዝ ቬሪ ናይስ። አቤሴሎ ዲድ ኤ ግሬት ጆብ። ከጠበቅኩት በላይ ነው ያሰለጠናቸው። ፍሬንድሊ ሆነው እያጫወታቸው ነው። እሱን ማመስገን እፈልጋለሁ በዚህ አጋጣሚ እና እነዛ ተማሪዎች ሰልጣኞቹ ሞር ይህንን ሄት ስፒች የሚለውን ነገር እየተረዱት ሲመጡ እያየሻቸው እየተረዳሽ ትመጫለሽ ማለት ነው። እሱን የተማሩትን ደግሞ ወደ ጽሁፍ ቀይረው ወደ ፊልም ሲቀይሩ ከዛ ሌላ ሰውም ኢምፓክት እንዲያደርግ ስታይ እነዚህ ያሰለጠናቸው ሰዎች ተረድተውታል በደንብ ነገር እየሆን ሌላ ሰውም ለማስተማር በቅተዋል